ካሳንቺ ሳይወለድ ትሄዳለህ? ግባ ካሳንቺ ሳይወለድ ሳባው ሞልቷል። ምንድነው ተናገረ እንዴ? ቀበሌ እና ቀበሌ ምን ሆነ? እኛ ቀበሌ ስማችን ተለጥፏል። የኮንዶሚኒየም ከኛ ማን አለ? አንተ አትልፍ ኮንዶሚኒየም አትፈልግ። በዳ ስማችን ቀበሌ ተለጥፏል። የምን ዳ? የፍቅር ዳ፣ የአመል ማልዘፈን ማለት ነው። የአመል ማልዘፈን ምንድነው ነገርስ? እሱ ተውሽ አበበ ከዛሬ 2 ዓመት በፊት የተበደርነው ብድር ክፈሉ ተብሎ ስማችን ተለጥፎ ህዝቡ ጠቅላላ ተሰልፎ እያነበበው አንተ ምን አባው ነው ተሸርጤንና በተከታ ሲዘና ላይ ተበደርኩ እንደዚህ የሚያስደነግጥ ከሰው የተበደርክ መሰለህ እንዴ? ከቀበሌ እኮ ነው እና ይሁና ገጠም አድርገው ይሁና ምንድነው? አበዳሪው ወይ ተበዳሪው ይሞታል የሚባል ነገር የለም። አንተ ተጨቃጨቃውን ምን ማድረግ እንዳለብን መፍትሄ ይፈልጉ። ምንም ማድረግ የለብንም። አገር ጥሎ መጥፋት በቃ። ወይኔ ደወለ ፋዘር ደወለች። አሎ አቤ ሁሉ ለማስተዳደር ፓርቲውን ወኪል እንደመወዳደር ታውቃለህ አይደል? አዎ አለመማርህን እንዳመጣብህ አውቃለሁ። ልጅህን ማስተዳደር ታችል እንዴት ምርጫ ትወዳደራለህ እንደሚሉኝ ምርጫው እስኪያልቅ ድረስ ድርሽ ይላል። ሁለተኛ ድርሽ ላለ ማለት እሞክራለሁ። እሺ ምን ነበር ጉዳያችሁ? ከ2 ዓመት በፊት ከቀበሌያችን ብር ተበድረን ነበር። ኦኬ ስማችሁ ውጭ ተለጥፎ አይታችሁ ነው የመጣችሁት ልትከፍሉ? ጎበዞች ሂሳብ ክፍል ሄዳችሁ ለምናከፍሉ? አረ እንደዛ አይደለም። አመጣጣችን እንኳን አሁን ለመክፈል አልነበረም። እንደገና ድጋሚ ብር ልትበደሩ? ይኸውልህ አቶ ክብሮም ይቅርታ፣ ይኸውልህ በተበደርነው ብር በጣም እየተንቀሳቀሰን ነው። ከስራ መደራረብ የተነሳ ብድር እንኳን እንደተበደርን ረስተነው ነበር። ማለት በጣም ነው የምንሮጠው ገብቶታል። እና አሁን ባለን ብር ደግሞ ጥሬ እቃዎች ገዝተን መጋዘን ውስጥ ቁጭ አድርገናል። ቢያንስ እነሱ እንኳን እስኪሸጡ ድረስ ትንሽ ጊዜ እንዲሰጡ ነበር ለመጠየቅ የመጣ ነው። የስራው ባህሪ ተገኘኝ እንጂ በጣም ካንጀቴ በስቅ ደስ ባለኝ ነው። እናንተ እዚህ ቢሮ ውስጥ ቁጭ ብለን ምን ነው የሚመስላችሁ? ወተን ማናቅ ነው ታረጉ። እያንዳንዱም ሰው ማን ተበድሮ እንደሚሰራ ማን እንደሚያጭበረበር ለይተን ነበር። እኔ አሁን ለምሳሌ ይሄንን ከፍቼ አሳያችሁ አምናለሁ። ስንት ገበናል እዚህ ውስጥ ከእያንዳንዱ ቤተሰቦቻችሁ ኪስ የተንቋቋ ነው ይሄ የልማት ብር የሚጠራቀሙ እና የሚሰጣችሁ እና በአግባቡ ተጠቅማችሁ በአግባቡ ሰዓት በቂ ጊዜ ነው የሰጠናችሁ። አንከፍልም እኮ አላሉ ግን በቃ እቃውን ትንሽ ጊዜ ይሰጡንና ወረቀቱን ነው ከዛ ተጨራሽ። እኔ አሁን በዚህ መንገድ እንደ ተቋም ነው መንቀሳቀሰው ብቻዬን የምፈርደው ነገር አይደለም እና እናንተ የተሰጣችሁ ጊዜ ከበቂም በላይ ነው። ወይ በእናትህ እርዳን እባክህ ትንሽ ጊዜ ቢያንስ መጋዘን ውስጥ ያሉት እቃዎች እስኪያልቁ ድረስ። በፍጹም ከዚህ በኋላ አንጃና ግራንጃ ነው የሚሆነው። የትም ወረቀቱን ልቀሏል። ማን አሁን ምንድነው የሚደረገው? አለቅን በቃ። ምን አውቃለሁ አበበ መጀመሪያም እኮ ነው ነግሬያችሁ ነበር። በቃ የማይሆን ነገር ነው ብያችኋል። ወይ ኮብልስቶን እንጀምር ባከሱ ጊዜ ይፈጃል። ምን አይነት ዕዳ ውስጥ ነው የገባነው? ኧረ አበበ ኤልያስ፣ ኧረ በእናታችሁ የሆነ መፍትሄ ፈልጉ። እኔ አባቴ በሽጉጥ ነው የሚደፋኝ በእግዚአብሔር። ስማ ካልፈራችሁ እኮ አሪፍ መላ። እኔ ከዛሬ ጀምሮ ወደዛ ሰፈር ድርሽ አለኝ። አንተ ቤት ነው ማለት ነው። አሁን ድርሽ ማለት ታሳስባለህ አበበ? ፋዘርን አስበዋል ከቀበሌ ጋር ያለውን ግንኙነት? ለመኖር እኮ ችግር የለውም። ሲስተር የተከራየችው ኮንዶሚኒየም አለ፣ እዛ እንኖራለን በቃ። ከዛ ነጭ ነጫጭ ባባሏ ጋር እስክትመጣ ቀላል እኮ።
አሁን በቃ ሰው እንደሚኖረው መኖር አያቅተንም ቢያንስ ማለት ነው። የህሊናችንን ሸጠን እንኳን መኖር እንችላለን። ችግር የለውም እሱ የሆነ መላይጣ አሁን ይሄ ተለጥፎላል። እያንዳንዱ ጺም ማዘጋጀት ነው ራስን። የሀገር ቺክ ነው የሚጎርፍልህ በለው። ያኔማ አበበም ቀን ወጣለት ማለት ጎርፍ በለው። የምን ጎርፍ እንዴ? ይለውሻል ቅቤ ማሩ ዳቦ እንጀራው 28 ዓመት ከርሱን ሲሞላበት የነበረው እንጦር አፍት ቆንጆ የልጅ ላይ ያርፋል። ያኔ ሱናሚ በል አቤ እንደው አንድ ቀን ምን እንደዚህ ንክች አድርጋ ታውቅም? ኧረ እንዲህ አይነት ነገር አላውቅም። እና አበበ ድንግል ነኝ እያልክ ነው? አዎ። ውይ ወንድሜ ስማ፣ ባለፈው አንሶላ ስንገዛለን እሺ አበባ ያለው ነው የሌለው ይገዛል? የለውም ነበር አበባ። በቃ ታዲያ አበበ አርኪቴክቸር አይደለ ሰዓሊ አይደለ? ያን ሁሉ አበባ ከየት አምጥቶ ሳለ? በእናታችሁ እኔ እንደዚህ አይነት ቀልድ አልፈልግም። አቤ አንተ ዘው ቁጭ ብለህ ትመዘግባለህ። አንተ እዚህ ትመዘግባለህ። እኔ የዝሙት ጆካ ይዝና ቁጭ ብለን እኔ አስገባላችኋለሁ። እሺ ጠዋት የመጣን እስከሆነ ፓፓራራም እግሬ ከጎነሽ ሲደርስ ደምጤን ስሜን አመለስ አንቺ ምርኮሽ እንዳበስ እዳዬን አርጊው ዳንሶስ ፍቅር በኛ ላይ ይንገስ ያኔ ረጋ ፈካ ጎርደድ ፈንደቅ ደማቅ ያንተው ነኝ ባየኝ። በቃ አንድ እንግሊዘኛ አፓርታይድ Africa you never but Sophie wow Ghana somebody don't look at money wine every you we I wanna to you የማን አድናቂ ነኝ ነበር ያልክ? የማርቲን ሎረንስ አድናቂ። ኦ ማርቲን ሎረንስ አሳይ እስቲ እባክህ አፈርስው እስቲ FBI ፍቃ ወይ ወይ ዳት በጣም አሪፍ ነው። ምናልባት ማርቲን ሎረንስ ራሱ ካንተን ይኮረጀው ማለት ይችላል። ታንኪ በጣም ነው ማለት ካላጋነን በጣም አመሰግናለሁ። ቬሪ ጉድ። በእናትህ እንደምንም ብለህ አንድ ነገር አለማውጫ ከዛ የፈለግከውን አደርግልሃለሁ። የምትፈልገውን ነገር ሁሉ እኔ የምፈልገው ምን መሰለሽ? የፈለግከውን 2 ፓስፖርት ሳይዝ ፎቶና 100 ብር ብቻ። በጣም በዛ። በጣም ወፍሪስተኛ ብታመሰልኩ እንዴ? ረንሱ አላልኩ እንደምን ያው እዚህ የምንሰጣቸው በጣም ዘርፈ ብዙ አገልግሎቶችና የተለያዩ ነገሮች ስለሆኑ እንደውም ወንድሚሙት በጣም አንሷል ባይነኝ። አይገባህም እንዴ? እኔ ፌመስ መሆን እፈልጋለሁ። ያንሳል 100 ብር ደግሞ ምን ይወጣልኛል እንደዚህ ያስጠላው? ኧረ ላስጠላሽኝም። በጣም ቆንጆ ነሽ፣ ቆንጆ ነሽ፣ ታምሪያለሽ። እና ጠይቀኛ ሴትዮ ምንድነው የምትጠይቅሽ? አይ ስነ ስርዓት እኔም ሴትዮ ጥያቄው የ100 ብር ከሆነ ችግር የለም 95 ብር አድርገዋለሁ። ግን ምንም አልገባኝም። እኔ ለሊቱ ሙሉ በብርድ ስቃጠል ያመጣሁትን ገንዘብ አይንን ሳታሽ ልትቀበለኝ እንደሆነ እንዴት ይገባል? አልገባኝማ። ምንድነው ችግር አለ እንዴ? አተ ምንድነው በእናታችሁ እናንተ ልታሳብዱ ነው እንደዚህ? ምንድነው ማለት ነው? ይሄ ሰውዬ እኔም ሴትዮ ይለኛል። አክሽ አንተ ታፍምቺ ነው አይዞሽ። እሺ እኔ ቆንጆ በቃ ልክ እንደ ሬምቦ መሆን ነው ፈልገው። ያ አበበ ያስ እኔም እኮ ዳንስ እችላለሁ። የት እኔ ፌመስ መሆን እፈልጋለሁ። አለ አይደለ በቃ ብዙ ጊዜ በቲቪ መታየት፣ በቃ ብዙ ጊዜ መታየት። ታዲያ ምን ችግር አለው ደግሞ ለቲቪ? ንግጥም አለሽ ትታያለሽ እንዴ? እውነትህን ነው። ይሄ ድርጅት በስማም ቀላል ያሳይሻል እንዴ?
ወይኔ እሱን ብቻ አድርግልኝ እንጂ በቃ የፈለከውን ነገር አደርግልሃለሁ የምትፈልገውን ነገር ሁሉ በጣም ነው የማመሰግነው በጣም አባዬ እሺ እኔ ፊልም ሰሪ ያረጋችሁ ማለት ገንዘብ አገኘው ማለት ደግሞ የሰፈሩ ሰው በሰላም ገብቶ እንዲወጣ ተንኳ አባዬ ውይ ዳይኖሰር ይመጣል እረስቸው ሰላም ሰላምሽ ስማ የተከራየነውን ዕቃ መልሰናል ብራችንን ሰብስበናል እራታችንን በልተን መጣን እዳውን አንከፍልም እንዴ የሚመጣደፍ ነው ቀበሌ አይደል እንዴ የምትከፍለው የት ነው የምትከፍለው ይንጋል እስቲ ስማ ከፈለክ ይኸውልህ ብሩን እሰጥህና ትራስ አድርገህ ተኛለሽ ብቻውን ራበልተን ወደ ቤት ና ግባ ይኸውልህ ቢራ ይዘልና ኧረ እናንተ ልጆች እንዳሰክሩ አበበ ባል በሁለት ቢራ ይሰከራል እኔ ስጠጣ እያየ አንተ ከምትውጥ ለምን አትጠጣም ነበር እነዚህ ነው ዋርኬታ ባትሆን ልጨነቅ አባዬ ሁለት አድርገው እሺ ቢራው ላይ አለብስ እኔ አልፈልግም እንዳታመጣ አምጣ ዝም በለው ምን አይነት ውስዋስ ላይ እንዳለ በመዳን ራሴ የመጨረሻ ለምን ጎርደን አንጠጣ አቤት አበበ ለምን ትረብሻለህ? በእናትህ ተኛበት። አልጋ ላይ ቤት የመጨረሻ የሚገራርሙ ሙዚቆች ናቸው። ከኔ የመጡት ምን አውቃለሁ። የቤት አለመሆኔን አውቄ ደንግጬ ብድግ እላለሁ። እንደ ሬድ ካርፔት መሬት ላይ ልንጥ ብላ ጠበቀች። እንደዛ ረግጫት እንኳን ምንም ንቅናቄ የላትም። ጸጥ እና ታረፋትም አላላቃትም። እኔ ፊቷን አይቼው አላውቅም። ጸጉሯን ነው ጸጉሯም ደግሞ አላውቀውም። አባቱ ምን ሻቢ እንደዚህ ብለሻል። ምን ያርገው? ወይኔ እኔ ነሽ ስንት ዓመት ሙሉ አብሮ ተከባብሮ የነበረውን ጉዳዩን እኮ ለጋብቻ አስቀምጧል አይደል? ዘራፋችሁ ቀውጢ የሆነ ጭፈራ እዚህ ጋር ብራምባ ሰበረልሽ ብራምባ ሰበረችልህ ነው የሚባለው። አቤ አይደል? ምንድነው? ወሬልተር ነው የልቴር ነው። ናቁጭ በል እንዴ! ምን ሆነ ነው? የልጅቷን ማንነት ማወቅ አለብኝ። ስማ ምን ታረግላለች? በቃ በላት። ናቁና ዝም ብለህ ቁጭ በላ። ግድ የለም ነግሬያችሁ ነበር። እኔ ምሳሳማውም የግብረ ስጋ ግንኙነት አዎ ማን ነው? ሃውስኪፒንግ ምንድነው? ቁጭ በል ነው እስኪ ያማበል ውጡ ከሆነ ሰዓት ገና ነው አንወጣም። እኔ ነኝ። ማን አንተ? እኔ ትናንትና አብሬሽ አብረኝ ነኝ ያደርኩት እና
ትጮህብኛለህ በእናትህ ዝገባ ታዲያ ቁጭል ስምሽን አላወቅኩትም አልነገርሽኝም ትቀልዳለህ አይ ማታ ትንሽ ስካር ስለነበረ ለዛ ነው ስምሽን ያልያዝኩት መልክ ይባላል አበበ እባላለሁ አበበ በሱ በላነ አይ አበበ በላይ ዳምጤ እንዴት ወደዚህ እንደገባን ታስታውሻለሽ ያናስ ትቀልዳለህ አንተ ኑናል ተናበበለት ብዙ ጊዜ ሰዎች የራሳቸው የሆነ ሐሳብ አላቸው ማለቴ የራሳቸው የሆነ የኑሮ ዘይቤ ረበናት ፖለቲካ አረቀውኝ ረበናት ልትኛበት እሺ ይልሽ ምን መሰለሽ እኔ እንደኔ ሐሳብ ማፍቀርም መሳሳምን ሴክስ ማድረግም መጋባትም ከመወዳትና ከማገባ ሴት ጋር ነው እና እንዴት ነው የተኛሁት እዚህ ማለቴ እንዴት የሁሉ ገንዘብ ሊጠፋ ቻለ ማለቴ ምን አድርገህ ነው እኔ ምን አውቃለሁ ኤልያስ ቢሉ እንዳለ ፎቶ ሲያነሳው ነው ሴት ይዘን ማደራችንን ያላወቅን ሰዎች እንዴት ቢሉ የኛ ይሁን አይሁን እናውቃለን እና አንተ ወስዳል ይያልከኝ ነው ሊሰማ እንዴት ነው የምታስብ በእናታችሁ በእግዚአብሔር አትጨቃጨቁ አበባ አንተ ታወራለህ አንተ እኮ ያዋጣል ሙስቲው ፋይ በልስ ተንፍስ እንደዚህ የምትጠራጠር ከሆነ ይኸውልህ እየዞርክ የሚከፈለውን ፎቶ ማንሳት ትችላለሽ ከውቀት ነፃ የሆነ ስልክ ይዘህ ምን ሆናችሁ ነው ለምን ዝም አትሉም በቃ እንዴት ነው ዝም ምለው ወይኔ አሁን እየሸሸን ያለነው ከቀበሌን ብቻ አይደለም መቶ ብራቸውን ይላጥናቸው ሰው ጭምር ነው እጂ አበበ ክብረ ንጽህና ሲሰጥ ለልጅቷ አንድ ላይ ድፍረትንም ሰጣት አይደል ምንድነው እንደዚህ የሚያንበጫብጭ ገንዘቡን የወሰድነው እኮ ከሀብታም አይደል ከድሃ ነው ድሃ ደግሞ ብሩን እንዴት ብሎ ይዞት እንደሚመጣ ታውቃለህ አይደል ይሄ ሐሳቡ ራሱ ይሁን ይድነት ሐሳብ ነው ከድሃ 10 ብር ከመንጠቅ ከሀብታም 10,000 ብር መዝረፍ ይችላል እሺ ምን ነው ያወራ ያለ ይኸውልህ ከሀብታም ብትሰርቀው እገልሃለሁ ቢልህ እንኳን አይገልም ምክንያቱም አንተን ገሎ መታሰር መጨናነቅ ምናምን አይፈልግም ገባ ጥሩ ገንዘብ ስላለ ዳን ግን ያለችውን ብትነጥቀው እገልሃለሁ ብሎ ባይገልህ እንኳን በደና ድንጋይ ወገብን ሰብሮ ልቁጭ ያደርጋል አየው ግን እንዴት እንደሚያስብ መብራን አንቺ ሲጨንቅሽ ምርጥ አራዳቱ አንተ አፍና ትክፈት ይክፈት አፋችሁን እየከፈታችሁ ግን መፍትሄ አምጣው እሺ ደግመን እንስረቅ እኔ ምን አገባ ስማ ያቺ እኔ አታውቂያትም ለካ ስማ ያቺ ፌሚስ ምናምን መሆን እፈልጋለሁ ያለችው እቺ እሷ ምን በቃ እሷን ደውለን እንጠራትና የሆነ መላ ተቀባብለን መቀስ ደግሞ እጃችን ላይ የሆነ ብር አለ መሰለኝ በሱ መኩ እንከራያለን በባለ መኩ መንቀሳቀስ መኪና ተከራይተን ባይሳካልንስ ገንዘባችንን እንጣ አሪፍ ሐሳብ መኪና ሲኖር ዝም ብለህ ትታመናለህ አሪፍ ሐሳብ መከራየቱን እንከራያለን ግን ማን ይነዳዋል ኤልያስ መንጃ ፍቃድ አለው አይደል እንዴ አንተ አትሾፍሮ አንተ ሾፍሮ መንጃ ፍቃድ ያለው ሁሉ ይነዳል ያለ ማን ታውቃለህ ደግሞ ከየት ከች እንዳረግ ወሬን አታሙቅ እኔ እነዳዋለሁ ዝም ብለህ ተከ እንዴት ነው የምንነዳው ይሄ በእኔ ጎፍላም ቀበሌ የሚሰራው ሰው ይመጣሽ ባላየ ላሽ ባለፈ ጉዴ ሰውዬ ኧረ ጉዴ እንዴ ኧረ አንተ አውርደኛ ኧረ በመብራህን እንዴ እንዴና እንዴ መኪና የሚነዳው ኧረ ያበበ ነገር በእናትህ መኪናውን ልልመደው አትበጫበጭ እንዴት አይነት ሰው እሺ እንዴ መጣ በቃሽ እንዴ መጣ አውርደኝ እንዴ አበባ አይላንድ አይቀርም ትንሽ አንድ ሁለት በይውጅና
ሄሎ አቢ እንዴት አረፈርሽ? የኔት እንዴት ነሽ? ሰላም ጠፋ በጣም አለው። ኧረ አለው ደህና ነኝ። አንቺ ነኝ የጠፋሽው። እኔማ እራት ጋብዛ አስቤ ነበር። ኧረ እኔ ነው የምጋብዝሽ እንዴ? እኔ ነኝ የምጋብዘው። ኧረ አንተማ ከሆንክ ከነ ወይኑ ምንም ችግር የለም። ምንም እኔ ጋብዛለሁ። እሺ በቃ እደውልልሃለሁ ማለት ነው። ይኸውልሽ ሶፊዬ እና ለሻለሁኝ በአሁኑ ሰዓት ዘፋኝ ከመሆን ፊልም ፕሮዲውስ ማድረግ ይችላል። በነገራችን ላይ ፕሮዲውስ ማድረግ የምትፈልጊ ከሆነ ይሄን ስክሪፕት ፕሮዲውስ አድርግ። ላስብበትና ልደውልላችሁ አይሻልም? ጥሩ ማሰብ አሪፍ። አሁን ስለቸኮልኩ ልሂድ። ኧረ እግዚአብሔርን በፍጹም ምንድነው ሴት ልጅ መጋበዝ የለባትም? ትችላለች። ግብዣ እኮ የሚያምረው ሴት አሁን እሺ መኪና ስለያዝኩ ችግር የለውም። ምን ነው የምታካብደው? ሸኝና ግባ። አይ እኔ በእግሬ እሄዳለሁ። ሰው ቀጥሬያለሁ እዚች ጋር በእግሬ ልሂድ። አታካብድን፣ አንሸኛለን። እኔንም አውርደኝ እዚህ ጋር እኔ ወራጅ ና እባክህ ቁጭ በል። ወራጅ አለ ትላለህ እንዴ? እና ቀስ ብለህ ትነዳለህ። እኔ በጣም እኮ አስደነገጥከኝ እንዴ። በቃ ዝም ብለህ ቁጭ በል። አሁን ተላመድናል እንዴ? ነበር ተላመዳችሁ ለመንካው እንዴ? መኪና መስራት ጀመረ። ጃቢ እየበላሁ ነው። አንቺ እኔማ እየበላሁ ነው። ያጉርስ ኧረ ጉርሻ አልወርድም። ፎቢያ አለብኝ ማለት ልጅ እያለ አባቴ እየደበደበ ነበር የሚያበላኝ። ለምን አልበላም እያልኩ ታስቸግር ነበር ማለት ነው? ኧረ በደንብ ነበር የምበላው። ምን መሰለሽ እሱ ስራ ምሽቶ ነበር የሚመጣው። ከዛኛ ጠበቀን ሲያቅተን እንተኛለን። ከዛ እሱ ማታ ይመጣና ይቀሰቅሰና ብሉ ይለናል። እምቢ ካለው በቃ እኔን ስለምትጥሉኝ ነው በጥላችሁኝ የበላችሁት ምናምን ይልና እንደ አዲስ ደግሞ ቀጥቅጦ ያበላል። እምቢ ካለው ደግሞ በርበሬ ያጥነናል። ያ አብዮት ጠባቂ ስለነበር በጣም ነበር የምንፈራው። ቆንጆ እየጠጣሽ እንዴ? እየጠጣሁ ነው። ምነው አንተ ጠጣ? እስካሁን ጭራሽ ድንጋጤ ለቃት መስሎ ምን አባት ይላል። በድንጋጤ ላይ እኮ ድንጋጤ ጨመርሽ። ቤት ምንም አልገባኝም። ኧረ ዝም ብሎ አንተ ምን የሚያስደነግጥ ነገር አለ? ሰለሞን አንተን የሚያስደነግጥ የብድርና ቁጠባው ሰውዬ ነው። እዚህ ሰዓት ስለ ብድር አስበ ብድር ላይ ኩስ ነው። አንተ ብድርና ቁጠባ እኔ ቆንጆ ታንቸት ቆንጆ ካላስደነግጥ ምናምን ያስደነግጠኛል። ፉገት ይደረጋል። አንደኛ ሲፈጥረው ራሱ ለፉገራ ነው ይፈጠራል። ሚስቱን ሲጠብሳት ማለት ነው። ልክ አሁን ላንቺ እንዳለሽ አለ ልክ እንዳልሽ ያው አሁን ይፎገረሻል። ልክ እንደሽ አጉታ እንዴ ተተረጋጋ ካይንድ በነገራችን ላይ ሰለሞን እጥረተ ኮንፊደንስ ይታይባል። ምልህ አሁን እንደው እሱ ቆንጆ ነው እኔ ሊበልጠኝ ይችላል እና አንቺ ሊቀማኝ ይችላል ብሎ ሚስት ምናምን እያሉ ማምታታት ነው። ሰው ሁሉ ቆንጆ ደግሞ እሱ ነው ይወጣል ታዲያ። ምን በረ ሁሉ ጊዜ የምነግረው ይኸውልሽ አይሰማም እነግረዋለሁ። ኧረ ሰዲ በመድኃኒዓለም በእግዚአብሔር ምንድነው በመድኃኒዓለም እንዴ ከእግዚአብሔር ጋር አታፍታት ነኝ ቆንጆ ነው እያልኩ እንደው ገጠም ማድረግ ምን ይወጣል? እኔ ግን ሰዎች አንድ የማይገባኝ ነገር አለ። ብዙ ጊዜ ሰዎች የሚሳሳቱት ማለት ነው። ለምሳሌ ማለት ነው አንተ ሳህን ነበር የሆነ ሴል ሳልክ ያን ሴልን ሰዎች አይቶ ባይወዱት ወይም እሱን ያስጠላል ቢሉ በተዘዋዋሪ መንገድ የተናገሩት ያሉት አንተን ነው ማለት ነው። ስለዚህ እሱን ያስጠላል ካል ያው የፈጠረው ፈጣሪ ተቃውሞ አዋቂ ከአዋቂ ጋር ማውራት አሁን በቅቶ ነው አብይ ብዙ እኮ ነው የበላሁት። ሳህኑ ላይ ያለው እኮ ነው ብዙ ነው ወይስ ተሽኮሩም? እኔ ያልተሽኮሩም እኮ ነገሩ የቆንጆ ወጉ ነው። በነገሮች ላይ ብዙም አልተዋወቅንም እኮ አይደል? ምንድን ነው የምትሰራው? ዳይሬክተር ነኝ፣ ፕሮዲውሰር ነኝ። እሱ ደግሞ የሸገር ፕሮዳክሽን ሹፌር ነው ማለት አክተሮችን የሚያመጣና የሚመልስ ማለት ነው። እሱ ሹፌር አንተ ዳይሬክተር እና ፊልም ታሰራለህ እንዴ?
ፊልም መስራት ትፈልጋለሽ? በጣም ሁሌ ነው ማስበው። ያም ዘ ዳይሬክተር በቃ እኮ በጣም ቀላል ነገር እኮ ያንቺ ፈልጊ በጣም ቀላል ነገር እንዴ እየዋሸኝ ነው? No. Yes, of course. He is the director. አንቺ ብዬ ነው እንጂ እቺ ነገር በጣም ትረብሸኛለች። ወይን እኮ ነው ይሄ ነገር ቀላል ነው ያላችሁ ራሴ ላይ ወጣ መሰለኝ። ሬስቶራንቱ ጋር ነው ያለው። ምን አለ? እዚህ ጋር እዚህ ውስጥ ነው። ለምን ባይወስኑሽ በዚህ ጋር ትሄጂና በስተቀኝ ትታጠፊያለሽ። በስተግራም ይሻል። It's okay. It's okay. ችግር ሳይ ያ እንታውቃለን። እቺ ነገር ስራት ስማት ነው ወና ምንድነው? ፎርጂቢ እና ሰሪ ደናደ እንዴ አንተ ምን ያንቦቻቦቻ አለ? ኧረ በእናትህ በዚህ ሰዓት ልብስ ትቀይራለህ? እኔ የድሃ ልጅ ነብሴ ቤትም ብዬ ብር ማግኘት እፈልጋለሁ። ብር ማግኘት በጣም ከባድ ላይሆን ይችላል። በተለይ ለእንዳንቺ አይነት ቆንጆ ግን መቼም የምታገኘው ገንዘብ ከምንም ነገር የጸዳ ሲሆን ነው ጣፍቶሽ የምትበይ። እባክህ እሱ አባባል ነው እና እኛ ሀገር ያሉ ሀብታሞች አሁን የሚበሉት እሬት ነው ማለት ነው። ተጨበረበረ እኮ ነው ኦፍ ኮርስ። የኛ ሀገር ሀብታሞች ከግማሽ በላይ የሚሆኑት አጭበርብረው ነው ያመጡት ብሩ። አየሽ ይሄኛው ነው አባባል። ብዙ ጊዜ ሰነፍ ሰዎች አንዳንድ ጠንካራ ሰው ካጠገባቸው ሰርቶ ሲለወጥ እገሊኮ ዘርፎ ነው የተለወጠው፣ እገሊኮ አጭበርብሮ ነው የተለወጠው በማለት ስሙን ያጣጥሉታል። እስኪ ቆይ አስቡ ሰፈርክ ውስጥ 40 ዓመት 45 ዓመት ምናምን የሰሩ ሰዎች ፊያት ሳይኖራቸው ይስራ ከጀመረ 5 ዓመት 6 ዓመት ምናምን ሰውዬ ሀመር ይዞ ባጠገብ ሲል ምን ትላለህ? ይጣን ቆይ አሁን የሰው ስልክ ይዞ መሮጥ ምን ይባላል? ምንድነው የሚባለው? በዘበዘ ዝናብ አበበዛ በሴት ልጅ አይደል እንደሚበዘበዘው እና ደግሞ እዚህ እንዴ ስማ እነሱ እኮ በልተው ጠጥተው ደህና ደሬኔ ቆንጆ ከዛ ወደ ቤት ይገባል። ማደር ፈልገና እስካሁን ያስመሸኝ ማደር ጥሩ ነው። እንደር ካልሽኝ እንደር ደስ ይለኛል። እንደር ማታውን እንደሰብሽ ይሮጣል ሰው ራሱ ስቀድኝ ደግሞ አንድ ልብስ ሳይዝ ነው ተተመሽ ነው ልብሱ እኮ በጣም ነው የሚያምረው። እሱማ አውቃለሁ ግን የራስ ልብስ ራስ ላይ ብቻ ነው የሚደረገው ነው ብራላሽ ምን ሬጀል ቀል ካስክ ከዚህ እንደ ፒያሳ ታክሲ ይዛለህ ከዛ ፒያሳ ማይቾይዝ እንደቆላ ዲልና እንደምኞቼ ናቸው መልኪ ትናንት ያስቀመጠችውን ስትል ይሰጡሃል 1250 ብር ሰጣቸውና ይሰጣል ይዘልኝ ብሩን እኔ በኋላ ስንገናኝ ይስጣል። ኧረ ምንም ችግር የለውም። አሁንማ ቤተሰብ ሆነን የለ እንዴ? በቃ ቶሎ ይዘልኝ ነው። እሺ ኬኩ እሺ እጠብቃለሁ። በጣም
ከእንግዲህማ በኋላ አንተን ነው የምልህ። በጣም አሪፍ መራጭ ነው። ኧረ እኔ አልመረጥኩም። በላንቺ ምንድን ነው አልጣፈጠም እንዴ ምግቡ? በጣም አሪፍ። በዛሬ እኔ ምን እንዳይኛለሁ ብቻዬን ነው የምኖረው። ብቻዬን ነው የምኖረው። ማለቴ አንዳንድ ጊዜ ከጓደኞቼ ጋር ቤተሰቦቼንም እየሄድኩ አያቸዋለሁ። አላገባማ። እቺ ደግሞ ስንት ጊዜ ላግባ ትረሻለሽ ማለት ነው። እኔ ምሳሳማውም ሴክስ ማድረገውም ከማገባ ሴት ናት ጋር ነው ይሻላል። አለኛ ነው ይኸውልሽ አሁን ካራክተር ውስጥ ነው ያለሽው። ካራክተር እንዳትወጪ እሺ፣ ማንንም እንዳታናግሪ እሺ። መኪና እንኳን ስትነጂ ማለት ትራፊክ ጥፋት አጥፍተሽ ትራፊክ ቢያስቆምሽ ዝም ብለሽ ሌላ ቀን ብትቀጭ ይሻላል። ምክንያቱም ከሙድ ትወጫለሽ። ሙድ በጣም ከባድ ነገር ነው። አሁን ካራክተሯን ብልጥ ታርገሻታል። እስኪ ዋጠጭ እስቲ ባክሽ እስኪ ፐርፌክት ይኸውልሽ አጣጣትሽ ራሱ በቃ ካራክተሯን ገብቶሻል። በቃ አስቢያት ኤርፎን አድርገሽ ምናምን በቃ ኮምፕሊትሊ ራስሽን እርሽ። በጣም ጥሞና ትፈልጋለች። በጣም ዝምታ ትፈልጋለች። እንቅስቃሴዎቿ የተገደቡ ናቸው። በቃ ይሄኔ ነው ስሜቱ የሚመጣው። ከዛ በኋላ ባታወሪም ስሜትሽን ደም ስሮችሽ ላይ እናያቸዋለን። ቴንክ ዩ ሰሌ። እኔ ዝም ብዬ ሳስበው እቺ ልጅ ሰዎችን ቻው የምትልበት አቅም አላት ወይ? የለም። በቃ እኮ ዜሮ በቃ። እስቲ እባክሽ እስቲ ተነሺ ቻው። እኛ ሌላ ጊዜ ቻው እንባ። ብዙ ቀናቶች አሉ። እስቲ በጣም አሪፍ እስቲ አረማመዷ እስኪ በዚህ ስሜት ቤት ግቢና ተመሰጭ ፕሊዝ። አዎ ናይስ ይሄ አይጥፋ። ቴንክ ዩ። ይሄ እኮ ነው በቃ እኮ ሰሌ በቃ አንተ ግን በቃ በእናትህ ኧረ በመብራን ምን አለ በዋሽበት እንደምን ጨዋታ ታቆረፍዳለህ? አንተን አልዋሽው አትለኝ ዙር አላልኩ ክፈልልኝ አላልኩ ወጣኝ። ምን አለ ብትሰማኝ አከፍልኝ። ለምን እሰማለሁ? ለኔ አልዋሽም ብለህ ከማልክልኝ አመት አለፈ። ውሸት ግን እልፍ አላፍ ሆነ። በእናትህ ሰሌ ለምን እሰማለሁ? እኔ አንተን ዋሽው አንተ እኔ እሷን ነው ዋሽው። እኔ አለው አይደል እዚህ ለኔ አታዝንልኝም? ምን አለ ትንሽ ብትቆጥበው። በቃ በእናትህ ሰሌ እርዳኝ። እኔ ባለውበት ውሸት ቆጥብ። በግዛ እርዳኝ በእናትህ ሄልፕ ሰሌ። በቃ እንደ ነገር ቢያንስ 8000 ብር ያስፈልገኛል እናቴን ማሳከም። ያን ብር ደግሞ ከየትም ማምጣት አለብኝ። አለበለዛ እናቴን አይን እያየ ማጣቴ ነው። እናቴ ደግሞ ለእኔ እናቴ ብቻ አይደለች ጓደኛዬም ጭምር ነች። በቃ ሌላ ማንም የሚረዳችሁ ሰው የለም ማለት ነው? ማንም የለም። በቃ እኔ እና እሷ ብቻ ነን ያለነው። አንድ ጩጬ ወንድም ነበረኝ። እሱም ከ5 ወር ነው ከ6 ወር በፊት በጅቡቲ አርቄ በየመን አርቄ ጅዳ ገባለሁ ምናምን ብሎ ጠፋ። ገና እኮ ጩጬ በቃ 17 ዓመት ምናምን። በዚህ እድሜው እዛ ቢሳካለትስ ምን ይሰራል? ያከማላ ዶክተር ነው እንዴ? ማለት ይሰርቃል። በስመ አብ። እንደዚህ አይነት ነገር ሲያስብ ለምን ታዲያ አንቺ ረፋላልሽ? ማለት እዛ ድረስ ሜጃ ገንዘቡን እስኪታ መጣ። እዚህ እያለ ይሰርቅ ነበር። ደግሞ ሁሌ ነበር የምመክረው ስለመሰደድ ሲያወራ። በቃ ይሰማኛል፣ እሺ ይለኛል ምናምን። በቃ በጣም አስቸጋሪ ተቃለ። በቃ በጣም አስቸጋሪ ነው። በጣም ስመክረው የዓመት ምናምን ቀድሞሽ የሚል እንደውም አሁን በቅርብ ከአንዱ ሲጣበስ ይዘውት ቅጥቅጥ አርበስ በቃ እንዳልነበር አድርገውት አርፎ ቁጭ ብሎ ነበር። እኛም አርፈን ነበር ትንሽ። ከዛ የሆነ ቀን አምጪ ስገባለ ማዘር የሆነ ወረቀት ይዛ ታነባለች። ምንድነው ብዬ ይወለው እስከ መቼ ሰው ለሰውና ገበና ጎረቤት እየሄድኩ ያለው እኔም እንደ ሰፈር ጓደኞቼ ጅዳ ሂጂ ሰርቄ እመጣለሁ ምናምን ብለው ጽፎላል። አቤ በቃ እዚህ ድረስ ከሸኘሽኝ ነው። እሺ ቻው። አስመኝ እንዴ መልቲ እናትሽ ማሳከሚያ አትጨናነቂ እሺ። እኔ ከየትም ብዬ ይዤ እመጣለሁ። እጄን ስላነሳኝ የቀለድሽብኝ ነው እንዴ? እየዋሽሽ ነው አይደል? ስለመታወሻ እየዋሽሽ ነው አይደል? አንቺ
ምንድነው? አንዴ አናግሩኛ አንዴ። ምን አብራራቅጣል? አሁን ተመስጠናል። ዞር በልልኝ። ማጂ ማፍከርቲ ቻሎ አንተ አበበ ማጂ ማፍከርቲ ስራ እኮ ነው ያዝነው። ለምን ትጃጃላለህ? ስም በትልቁ ቀበሌ ላይ ተለጥፎላል። አንተ እዚህ ቁጭ ብለህ ትጃጃላለህ አይደለ? ምን ብሎ ተለጠፈ? በዚህ 10 ቀን ውስጥ ያለባችሁን ዕዳ አጠናቃችሁ ካልከፈላችሁ ጉዳዩን ወደ ህግ እናመራዋለን። ለ9,000 ብር ብለው እንደገና ጠበቃ ቀጥረው ሌላ 9,000 ብር ከሚከስሩ ለምን አይተውንም? አረ እንዴ ከሰው ካሸነፉን የጠበቃውን ጭምር እንደምንከፍል እንዳዘነግ። ምንድነው ያተረፍነው? አረ ከ9,000 ብር ወዲያው ነው ያለቀው። 2 ቀን ምናምን ቆይ። ያውን ያጫማኑት ዝተይ እሻውን ወሬው ተውትና ስልኩን ሽጠን ዕዳችንን እንክፈል። የትኛው ስልክ? ይሄ ስልክ ነው? አዎ ሰሊ በእናትህ። አረ በመብራን አረ ይሄን አፏግርበት በእናታችሁ። ሌላ ስራ ሰርተን እንከፍላለን። ቶን በእናትህ እንገላገል። እናት በሰላም ነው ቤት ተመልሰህ መጣ? በሰላም ነው። ሳንቲሙን ላቀብልሽ ብዬ ነው። የምን ሳንቲም? ለእናትሽ ማሳከሚያ ነው። አቢ እናቴ እኔ እኮ አንተ ልታመጣልኝ እኮ ፈልጌ ምን አይደለም። ምንም ችግር የለውም። እናው እናትሽ ይሻላቸው። ቻው። እቺ ዘኔ አሁን በጣም ደህና ነች። እንዳንቺ አደዋወልማ እኔ በጣም ደንግጬ ነበር እኮ በእናትሽ ስመጣ። እርሜ ላቤ አንቺ ግን አይገርም? በዚህ ሰዓት እንደዚህ አይነት ሰው መኖር ይገርማል። ግን ምን ያህል ብትቀራረቡ ነው ስለ ዘኔ የነገርሽው? ኧረ 2 ቀን ነው ምናምን ያገኘሁት። ግን ልጁ የሆነ ፍልስፍናው ስለነበረ እኔማ የሆነ ነገር አነካክቼው መላቀባበለዋለሁ ብዬ ነበር። ይህን ፍልስፍና መጀመሪያ ሳንኳት ነው ማገባው ምናምን የሚለው ነገር አለ። አብረሽው አደርሽ እንዴ? አዎ እባክሽ። በማደር ውስጥ ያሉትን ነገሮች ሁሉ ያደረኩት እንዳትይኝ። እንዴት እንደነበር እንዴት እንደሆነ ምናምን ራሱ ነው ምንም ትዝ አይለኝም። ግን ልጁ በጣም ምስኪን ልጅ ቢሆንስ በአንድ ቀን እንዴ ነገር ከተፈጠረ የሆነ 2 ዓመት ምናምን ይሆናል። 2 ዓመት ይልቅ አታስቀይሽ። ከዚህ ወጣጤ ፎንቃ ያዝሽ እንዴ? ፎንቃማ ሚዜም በምን እድሌ። ግን ይሄ ልጅ በቃ ልጎራ አልፈልግም። ምስኪን ሰው ተገኝሽ። በጣም ይዋ በጣም የሚያሳዝን። አሁን ቆይ ለወንድ ይታዘናል? አንቺ ደግሞ ሁሉም ወንዶች እንዳንቺ ቦይፍሬንድ ቆንጆ ጭራቆች ነው የሚወስድ። ስንቱ እንዳለ ተባረከ ነው ነበር። ስለ ወንድ ልጅ ጥሩነት ለኔ አታውሪድ። አሁንማ በጣም አንድ አይነት ከመሆናቸው የተነሳ አብረሽ ከጎንሽ ይሄድ የሌላ ቺክ ስቴፕ አያየ ከፖል ጋር ተጋጭቶ ታያለሽ። ቆይ የሌላ ቺክ ስቴፕ አንድ ብሎ ከሚያይ የራስሽን እንዲህ ቢያይ ቀለው ምን አለ አንቺ ጋር የምታይ? ከዚህ በላይ ምን ይፈልጋል እንዴ? እና ከዚህ በኋላ ምንድነው የሚሆነው? ከዚህ በኋላ ያው እንደነገርኩሽ ለአንዳንድ ስራ ማስኬጃ ቤት መከራና አንዳንድ እቃዎች መግዣ ምናምን የሆነ 50,000 ብር ያስፈልጋል። ከዛ በኋላ ደግሞ ለአክተሮች የሚከፈል እሱ ከ15 ቀን በኋላ የሚሆን እንጠይቅሻለን። ማለት ብዙ አያስቸኩልም። አንዳንድ እቃዎች ስል አልገባኝም። የሆነ አስቤዛ ምናምን። የምን አስቤዛ? በፕሮዳክሽን ወቅት ቤት ውስጥ ነው እየሰራን መብላት አለብን። አለበለዚያ ሬስ ሲደረግ የቀረጻ ወቅት ላይ ምናምን ከሆቴል እየገዛን እንብላ ካለን በጣም ወጪው የትዬ ይለኔ። ኦኬ ኮስት ሚኒማይዝ ማድረግ እንደዚህ ነው። ልክ ነሽ። ምን አለ መሰለሽ ይሄ ጉዳይ ሆሊውድ ድረስም ይላል ቦሊውድ ድረስም ይላል። ያ እንግዲህ እግዚአብሔር ያሳያችሁ። ኮስት ሚኒማይዝ ላበሻ ካልተደረገ በጣም ከባድ ነው ወንድም። ያ አንድ ሆቴል ተከራይተን እዛ ትሪት እናርገው ብንል በሶስተኛው ቀን አናትሽ ላይ ትልቅ ሪዞርት ስሪልኝ ነው። ሰው እንዴት ነው? በጣም ከባድ ነው። እና መቼ ነው ብሩ የምታቀፈው? አሁን እንሂድና መውሰድ ትችላለህ። በቃ እንሂዳ አይደል? ጨርሰን ትችላለህ። እኔ ሰለሞን ይገርመኛል። ቆይ ከዚህ በኋላ ምን እንዲሆን ነው የምትፈልገው? የወጣችሁ በይሄ እፍረት ምናምን አለበት። ተው ሰለሞን ከሞን ሰለ ከሞን አሳፈራችሁ ነው አይደለም እንዴ? ማን ነው እሱ? ነው እሱ ከመጀመሩ ነው እንደዚህ በሰዓት የሚያቆቁ። ከቀበሌ ነበረ እዚህ ጋር ይችና ነብና
ላይ ትፈርማለህ። አንድ መጀመሪያ እንዴ ወዴት ና እዚህ ጋር ፈርም። ስሜ ላይ እዚህ ጋር አበበ ብሩን አልከፈልክም እንዴ? ምንድነው ማልከፍል? ምንድነው የምትሰራው? እንዴት አትከፍልም? ቆይ አንተ ትልቅ ሰው አለ እንዴ? አንተ ምን ዝም ብለህ ታኛለህ እንዴ? አይደብርህም? ምንድነው የሚደብረው? ምንም የሚደብር ነገር የለም። ይቅርታ። ወደዛ ምን ማለት ነው ይቅርታ? ምንም ነገር እንድታወራኝ አልፈልግም። ምን ነው የምታወሩት? ሰሌ በጣም ይቅርታ። ስልኩን ሸጦ አጣጥሞታል ማለት ያው ከቀበሌ መጥሪያ መጣ። አንተ የተደበቀ ሱስ አለብህ እንዴ? ንገረን። ብሩን የታረከው ጁቴ ትጫወታለህ እንዴ? አበበ በእናትህ ንገረን። ችግር የለውም ንገረን። እሺ አሁን ብሩን የታረከው? ለመልክ ይሰጣል። ወይኔ ኧረ አንተ ኧረ በእግዚአብሔር ኧረ በእናትህ እንዴ! የቀበሌ ዳኛ አላታችን ላይ ይቀውጥብናል። አንተ ወስደዛ ለበላተኛ ትሰጣለህ። አቧጨቅጭቅ እጨቀጭቃለሁ። ግጥም አድርጌ እጨቀጭቃለሁ። አታፍርም እንዴ? አንተ እኮ ስለማይገባ እኮ ነው። አይገባማ አይገባም። ብር እንዴት እንደሚመጣው ላይ አይገባም። እንዴ ቁርጧን ጥብሷን ክትፏን ከበላች አይበቃትም እንዴ? ከርሷን ከሞላች እናቷ ታሞ ስለነበረ በቃ ሰጠዋት። አልጋ ይዘው መታከም ስለነበረባቸው ይሄን ደግሞ የማረቅ በቂ ገንዘብ አልነበረት። የኛ ዕዳ ቀስ ብሎ ይከፈላል ብዬ እሷን አስቀድም። ምንድነው ችግሩ? አበበ አታውራኝ ወይንም በቃ ሂድና ይሄንንም አሁን ክፈልና ነው። እሺ አመሰግናለሁ። ያው መንገድ ላይ ስትሄድ የዘመድኩ ኧረ ተው በእናትህ ይክፈል ወስዶ እንዴ! ስማ እኛ እኮ መክፈል አቅቶን ምናምን አይደለም። እሺ እንዲህ ፋራ ምናምን መስለን ነው በየጊዜው እየሰጠን ሂድ ክፈል ስንል ከቀበሌው ሰውዬው ጋር ያለንን ችግር ጠንቅቀህ ታውቀዋለህ። አባቴ ከቀበሌ ጋር ያለው ነገር ትክክል አይደለም። በቃ ሰውዬን ተረድተህ ክፈል እኮ ነው። እንደዛ ልጅ 40 ጊዜ እንነጋገር ነው እናንተ። ኧረ ተው በእናትህ ውሰድ እነዛ ስጠው ሂድና ክፈል። ደግሞ የሚገርመኝ እንዴት አወቁት ይሄን ቤት ቀበሌ? አሽትተውት ነው አይን ጫማ። አዎ ትንሽ ትሸታለች። ውጣ! አንተ እንዴት ይገባሃል? ለማንኛውም ሰፈር ለመቀየር አስቤያለሁ። ወደ ሌላ አካባቢ ቤት ልከራይ እያሰብኩ ነው። እጄ ላይ ትንሽ ብር ስለሌለ ነው እንጂ በቃ ተመለስ ሸቢ። ባይ። እኔ ጋር አለ። ስማ ምን ነው ቆይ መልኪዬን መንገድ ላይ አግኝቻለሁ። እና ብሩን ከፈልክ? ቀበሌ ዝግ ነው፣ ስብሰባ ላይ ናቸው። እና ብሩንስ? አበበ እኔ እንደዚህ አይነት ነገር አይሰራልኝም። ምንድነው የምትፈልገው? ታዲያ ለምንድን ነው ይሰጠኛል? የቀረው ገንዘብስ? ለመልኪዬ ሰጠው። ኧረ አንተ ልጅ ኧረ በመብርሃን በእናትህ እንዴ! ምን አስቀምሳ ነው እንደዚህ? ምንስ ብታቀምሰው? አበበ ምን እያደረክ ነው እንዴ? እሺ እኛንም አስቀምሰና ብሩ ይድስ እና ወቀው ቴስቱ ነው። አንታፍና ትክፉ ወረዛ ሂድ። ደሞ ትጫዋለህ እንዴ? በቃ ሰርቼ ከፍላቸዋለሁ። ደግሞ ደደቡ ነው በመዳን ነው እንጂ ፋ የኛ ሰራተኛ ስራ አገኘ እንዴ? ያው ምን ሂድ እንስረቅ። ለምን እንስርቃለን? ለምን እዳ የለብን? እዳችንን ከፍለልናል። ነፃ ሆኖ አሁን ገብተን እንተኛ እንጂ ለምን እንሰርቃለን? ስንት መሟላት ያለበት ነገር አለ አይደል እንዴ? ቀበሌ ደግሞ ሳምንቱ ሙሉ ስብሰባ ላይ ናቸው።
አይታው እኔ የምለው ለምን ሞባይል ቤት አንከፍት? በቃ በፈረቃ ነው አራዳ የምትሆነው። ራስህ አትቀባም እንዴ? ይኸውልህ ደግሞ በሜሴጅ ከቻለች ምንድን ነው የሚለው? ለቁም ነገር ነው የምፈልግህ፣ በጣም ላገኘህ እፈልጋለሁ። ምንድን ነው ያዝከው? ኤሊ ኧረ ሊያስጨርሰን ነው። እስቲ እግዚአብሔር ምንድን ነው ይዞ እንደመጣ ይኸውልህ አንቲቲፍ ነው ምናምን ያለው ሞባይል እመቤቴ ወደዛ ብሮ ሰለሞን ወርውሮ ወደዛ ቁጭ ብሎ ሂዳንተ ግደ ጨፍልቆ በእግር ሰለሞን አንተ ምን አይነት ፍቅር ነው ግን ያዘው? ሰው ከወመኔ ፍቅር ይዟል። አንተ በምን አወቀው ምን ነው? ለካይዲ ያንቺን ፋራ ነሽ። በፋራ ነው አና የተከበቡት። ተብቻ አራዳ እንጻው ነው ያወቃት ቀን አብረው አድራቺ ልጅ ወመኔ አይደለችም ብትለኝ ላምን ነው። አንተ ራስህ እኮ ነው ፋራ። አበበ በአንድ ቀን ከሷ ጋር ስላደራጭ በርባሪ ነው ማለት ነው። እኔ አንተ በጣም ነው እኮ የምትገርመኝ። አንዴ ሴትን ማመን ሰይጣንን ማመን ነው ትላለህ፣ አንዴ ሌላ ነገር ታወራለህ። እስኪ መጀመሪያ ከራስ ጋር ተስማማ። ውይ ኦ እንዴ ነው ታምሮ መጣ ባለሱ አቤት ግልምጫ አንቺ ግልምጫ እንዴት ነው? ሰዎች ግን ስስቂ ነው የምታምረው የሚሉኝ። አቤት ሰው ክፉ ምን አለበት አሁን ግልምጫን ብትምሩበት? ይኸውልሽ ያሉበትን ቦታ ትነግሪኝና ቅጣታቸውን ትገኛለሽ። ሻው ምን ልታዘዝ? አሁን ልታዘዝ ሳን ብላ ማኪያቶን ጠጣ ለስላሳ ምናምን የተለያዩ ነገሮችና ይኸውልሽ እኔ ቆንጆ ሌላውን ግብዣ በሚቀጥሉት ጊዜያቶች ጋብሻለሁ። ሰላም ነው። ና ተሌባ ና ተወልደኝ ሰላም ነው ሲያውን ገቦልሽ አይቶ ምንድነው እዚህ ቤት ውስጥ እየተካሄደ ያለው? አለው ባለቤቱን ታገናኘኛ እንዴ? ምንድነው ዝም ብሎ እብድ በቤቱ ዘው ሲል ዝም ይባላል? ምንድነው ሴኩሪቲ የላችሁም? ሄይ ካም ኦን ሄይ ሳብሱን ሰጪ ዋስ ሄይ ለሱኛ ቤቱን አስተካክሉት። ምንድነው የተበላው አይደል? በቃ 2 ዓመት አድርጌ በቃ ታዲያ የሞራል ካሶ ስማ የኔ ቡና እንዳይመስልህ ቀና ነቃ የሚያደርጉ ፍራም ቡና ነው። ይልቅንስ እንደው ፉት በልና ልድገም። ኧረ ማዘር በጣም አሪፍ ቡና። እኔ የምለው እንደው እችን ሰላት እንደው ከየት አገኛት? እኔ ሆዴ ቲማቲም ነው አልደብቅም። ይኸው እሱም ጥሩ ልጅ ነው። ይኸውልሽ ይሄ ልጅ ልጄ ነው። በሱ ላይ አንድ ነገር እንዲደርስ አልፈልግም። ከዛችሁ ስሚት ጓደኛሽ ጋራ የማይሆን ወሬ ብታወሪ ያው በፊት ተረባ ጧን ነግሬሻለሁ። ይገርምሻል when I was 17 oh sorry በቃ አገር ቤት በጣም ሳረጋዋለሁ። oh my
especially holiday. Amatba. Do you remember? Hoya hoye. Uktatash. Oh my God. አሁን የለማለኝ ሰለኝ እኔ እንኳን አስመራ ነው ያደኩት ቤተሰቦቼም አብረን ነበር የምንኖረው ኦኬ እናም በሁለቱ ሀገር መንግስታት አለመስማማት ሲፈጠር ተሰብስበን ወደ ውጭ ሀገር ተሰደድን እና አስመራ ልጅ ታድብሬት ላይ 14 ያለ እዚህ ነው አማርኛ እንደዚህ ፍትፍት ታለሽ መታወሩ እንዴት እንደሚያምር እናትሽ በጣም አራዳ ናቸው የመጨረሻ የገባትና ምን ነው እድሜን አንተ የጮዛ በጣም ነው ነበር በጣም እቺ ደግሞ ይሄን ነገር ተደጋግሚያለሽ እንዲህ ስትይኝ ያራቅሽኝ ነው ማለት ከዛሬ በኋላ እንደዚህ እንዳትይሽ በነገርሽ ላይ ባንክ ያለው ገንዘቤ ባንቺ ስም እንዲሆን እፈልጋለሁ ለምን ባንተ ስም ከሆነ አላስገባም ነው እንዴ ትቀልጃለሽ አይደል ምን መሰለሽ እኔ ብዙ ጊዜ ስራ ያየር ባየር እናም ከሰዎች ጋር በተለያየ መንገድ እቀጫለሁ ባንክ ያለው ገንዘቡ በስም ያለው ንብረት ይታገር ሊባል ስለሚችል በዛ ነው ባንቺ ስም እንዲሆን የፈለኩት አንተ ብዙ ነገር እያረክልኝ ችግር የለውም ተባበራል ኤሊ ብር የት ነው የምትቀይረው የምን ብር አይ ሚን ኤክስቼንጅ ቤት የለ ኦ ብላክ ማርኬት ሰለና የሚቀይርልኝ ፋና ሰለና ያቀይርልሽ ለሱ ምን ይሄ ብዙ ነው ለጊዜው 200 ፓውንድ መንቀሳቀሻ ስለሌለ ነገ ከነገ ወዲያ ያላክስቴጅ የተላከለት ገንዘብም አለ እኔ ጋር አንድ 50,000 ፓውንድ መዘዘር እፈልጋለሁ 50,000 ያ ባይዘይ 200 ዩሮ ነው ዘረዝርልሽ ስላለ ዳዝማ ዋው በጣም አመሰግናለሁ በነገራችን ላይ በጣም አመሰግናለሁ ምን አደረግንና ራይት ሰጣችሁ ሻይ ጋበዛችሁ እንደዚህ አይነት ጊዜ ካሰለኩኝ በጣም ቆይቼ ነበር ብቻ በጣም ደስ የሚል ጊዜ ነው ያሳለፈው ምን ሆነሽ ነው ግን ዘኒ ምንድነው የምታወሪው ያለሽ ወሬ ነው ምን አወራው እና ምን አይነት ወሬ ነው የምታወሪው ለምን ልጁን እንዲጠራጠረኝ ታደርጊዋለሽ ጭራሽ ልትፈነጊው ማስበሻል ይኸውልሽ ይሄንን ልጅ ፈንጊውና የኔና አንቺ እናትና ልጅ አከተመ ምን ሆነሻል ምን ሆንኩ አራድነትሽን እንደዚህ አይነቱ የዋህ ላይ እንዳትተገብሪው ብዬ ነው አራዳ መሆን ይኸውልሽ ተጠቃቅሞ ላጥ የሚለው ላይ ነው ገባሽ ምን አለበት አንቺስ ቢሆን ተሰብስበሽ ብትቀመጪ ይሄው ምን የመሰለ ልጅ ሰጥቶሻል ነው በሬዲዮ እንደምንሰማው አስፋልት አዘግቶ ተንበርክኮ የሚለምንሽ እስከሚመጣ ድረስ አው እሱን ነው እንፈልገው ምን ያንሰኛል እኔ እንደዛ ለምን ዳሩ ምን ታደርጊ ጥሩ ጓደኛ የለሽ ያቺ ውስሚት ጓደኛሽን ብትመጣ አንዱ ብላክ ሌብል ሲጋብዘኝ አድሮ ጧት ፊቴን ስታጠብ ልስላሳ ቅብጥርስ ምን አርጋሽ ነው እንዴ ጥምድ አርጋሽ ያሻል ብላክ ሌብል ጄሶ ነው እንዴ እኛም ቢሆን እኮ በትያረጋሽ ብላክ ፊልተር ፊታችንን ወልወለን ይኖርነና ምንድነው ቱልቱላ ሁለተኛ እንደውም እዚህ ቤት እንድትመጣ አልፈልግም ቆይ አንቺ ተወጃታል ነበር እንዴ ሰው አልወዳት እኔ እናቷ ወድም ውስጥ ሆና አልወዳት ወሬ ብቻ መጣ ቁም ነገር የለ ሰው 24 ሰዓት ያወራል 24 ሰዓት አንድ ነገር ነው የምታወራው በቃ አልወዳት አላለም ጌት መጥቶ ጎረቤት ናቸው ልጃቸው ከቻይና ወልዳ መጣች እሱ በማስመጣት ከቻይና ወልዳ ቤት ነው እንዴ ቻይና ጋር ነው አሬ ስታይል ያለው ነው ለዩሮፓን ስታንዳርድ ተብሎ በጥራት የተመረተል አረ ዝም በሉ ኮንዶሚኒየም ውስጥ ኮን ያለ ነው ይሰማው ኤልያስ አረ ጨዋታ ቀይር ይሄ ኮንዶሚኒየም ከሲሊፐር ይቀጥላል እዚህ የሆነ ነገር ስታወራ ማለት ነው ጎረቤት እዛው እስኪ ገብርኤል በልላል ኮንዶሚኒየም በጣም ይገርማል አቤ ነገ በጠዋት የምንሰራው ስራ አለሽ የትም እንዳትሄድሽ አሁን ያለን ብር አለ አይደል እሱ ላይ ጨምረን የሚገርም ላቦሩ እንሰራለን እሺ ብሩ እንዳታጠፋው የምን ብር እንዴ ትላንት የሰጠነው ነው የሞባይሉ ምን ታከረክራለህ እንዴ ስማ የራስን ድርሻ መስጠት ትችላለህ የኛን ድርሻ የሞባይሉን ግን አንሰማም እሺ አይ ባንክ አስገብቼዋለሁ አበበ አሁን ልመታ ነው
እግዚአብሔርን የእውነቴን ልመታ ነው። ቡኬት ነው ያለው። በመልኪስ ማረኩት ወይ ሰለሞን የዚህ ልጅ አድራሻ ተቀበለ። አሁንማ ጸቧ ከኛ ጋር። አዎ እኔ ይኸውልህ ወድቃውን ነው ዘራ አምቡላን ነው ማፈርስ። ሌላም ምንድነው የማታውቁትን ሰው ደበድባለሁ ምናምን ማለት ጥፋቱ የኔ ነው የእሱ አይደለም። ኤልያስ በቃ ሰርቼ ከፍላቸዋለሁ። ሰለሞን አይቅር በሉኝ፣ እኔ ከፍላለሁ። ቁጥጥር ብሉሽ ቁጥጥር መሰለሽ እንዴ? ግን ከስንት አንዴ ነው የምትያዡ? ገብቶሻል? አንዴ ብታይ ነው የምትለው። $150,000 ተይዞበት 2 ዓመቱን ጠጥቶልሽ ወጣ። በጣም ከባድ ቅጣት ነው። አዎ ከባድ ብታይ በቃ እስር እኮ በዶላር ሲሆን በተለይ በጣም ነው የሚያስጠላው። ግን ብዙ አትፍሪ እሺ። እኛ ያው ለእህቴ ምናምን እሱ ነው የሚዘረዝርላትና ብዙም ያው ኔትወርኩ ሰፊ ነው እሺ። ብዙም አያሰጋም። ያው መጣ ራሱ እየመጣ ነው። ያው በቃ ሂድና ተቀበላንት ይሻላል። እኔ ቆንጆ ይደርሰን እንታና አንቺ በቃ እኔ እንኳን እዚህ ይሻለኛል መኪናው ቆሞ። እሺ ካልሽ ምን ችግር አለ? እኔ ደርሼ ልምጣ። አጫውታት ቶሎ በል እንዳይደብርሽ ቆንጆ። ቶሎ ነው። እሺ በጣም ያስፈራል። ይቀርብን ይሻል ነበር። ባንክ ብንዘረዝረው ኦፍ ኮርስ በጣም ያስፈራል። My God. Sally, I'm so sorry. Auntie toss no, okay? Auntie toss no, cause you don't take it. Hey, he's my brother, ko. When me ko no te tasra. Na uraja abran ganzab no te halasha. ወይኔ ይልክ እኔ ምህት ነኝ እሱ ወንድ ነው ገባ በቃ በኋላ በገንዘብ እንደናሰጣው እኔ መቤት ሰምኛለሽ አብረን ሄደን በቃ ቻሌንጁን አብረን ሪዘርቭ ማድረግ አለብን። በእናትህ ሄደው My God. I'm sorry, Sally. ዩሮ ይሻላችኋል? በዩሮ አረና ሴቶር ዩሮ የለም ጋማር እንባል ነው እንዲሰንዘረዘራ ባይ በእኛ ይሻላችኋል? በእኛ ይሻላችኋል? እቺ ነገር ለጩጬ ልውሰዳት። ኧረ ወደዛ ሂድ በእናትህ። ኧረ ትጮት ስማ ለመልኪ ለምን ጊፍት አሰጥ በቃ አራዳ ልጆች የታሰረ ነው። እቺ ቆጭ ቶክ ብላችሁ በቃ ያ በቃ ለሌላ ስራ አባ ይቅርታ መጣሁሽ በቃ ባለመኩስ እዛ ጋር ፈርቶ ፍሬዳው ባሯሯ ለቀኝ መሰል አሎ ኤሊ ጉድ ኒውስ፣ መካከለኛ ኒውስ፣ ባድ ኒውስ ይዤ ለመጥቻለሁ። ከጉድ ኒውሱ ሲጀምር እዳችን በጠቅላላ ተከፍሎ አልቋል። ብታይ እንዴት በቃ ተጨናንቄ መሰለ የከፈልኩት። ወደ መካከለኛው ኒውስ ስመጣ ደግሞ ካሁን በኋላ አቤ እየወሰደ ለመልኪ የሚሰጣት 5 ሳንቲም አይኖር 5 ሳንቲም። እሺ ያው ወደ ባድ ኒውሱ ስገባ ደግሞ ፋዘር ምርጫውን ተሸንፈዋል። በቃ እዛው ስጋ ቤት ጠብቀኝ። እሺ መጣ ቤት ደርሼ ልምጣ። ቻው። አንቺ ለኔ ከምንም በላይ ነሽ። ምናልባት ይህን ቃል ብዙ ቦታ ሰምተሽው ታውቂ ይሆናል። የኔ ግን የተለየ ነው። እውነት ነው የምልሽ፣ የኔ በጣም የተለየ ነው። በአፍ የሚነገር ብቻ ሳይሆን ከልብ የሚወጣ እውነት። በጣም አፈቅርሻለሁ። በጣም ነው የምወድሽ። አንድ ጥያቄ ልጠይቅሽ። ጠይቂ። እስካሁን በእኔ እርግጠኛ አልሆንሽ ማለት ነው? እናት ምን አይነት ነች? ምንም ለቁም ነገር እኮ አትሆንም። በቃ
ደቂቃ አልፈትም እንደ መጣሁ ካለች ምን ነገር ነው? አይ ትንሽ ጠብቀናቸው ያለበለዚያ እንደውልላቸዋለን። ኧረ አልደውልላትም። ከመጣች ትምጣ፣ ካልመጣች ትተው እኛ እንሄዳለን። አንተ ነጎለ ትንሽ እንኳን አትከራከር። ከነቅጣቱ ሲሉ ራስህን ከታ ያለ ማዝረቅ ይሰጣል። ናውጣ እጄ ንጹህ ነው በደም ነው። አይ ከሌለ ነው ታውቃለህ ነው እንዴ አንተ ከነቅባት ታውቃለህ ነው ከነቅባት ምገባ ሰፈር ቀይራሉ ሸክ እንዳይከተሉ ፈራ ሱዚነ ምን አንተ ምን ለማለት ፈልገህ? ያንተ ሰፈር አለ? አስማ ሰፈሬ ነው ያማል እንዴ? ውሾቹ ግን አላፈቁም የምር ሞዴል የመሳሰሉ ውሾች እንዴት ይናፈቁ? ወይኔ ደግሞ እኛ በር ፊት ለፊት የምትቀመጥ የሆነች ውሻ አለች። ሸንቃጣ እንዴ ቅጥነት ስማ ካቶክ እኮ ነው የምትሄደው። ካቶክ ከሌላ ሰፈር ለመጣ ውሻ እኮ እሷ ውሻ እየተንቀባረረች ያናፋች የምትሄድ ነው እኮ መስላችሁ። የረሃብ ጥብስ እንዳረጋታ ይሄ ቆንጆ ውሻዬ እንዴት እንደምታሳዝነኝ እሷ ውሻ በየስ አይ ናፍቆኛል። በእናትህ ወደዛ ወይ አንሳ ወይ የሆነ ነገር አድርገው። ምንድነው እንደዚህ? አሎ ሄሎ ሰለሞን፣ ይኸውልህ በቃ አንድ ጊዜ ስማኝ፣ ተገናኝተን እናውራ። ምንድነው ተገናኝተን የምናወራው? ማውራት ከፈለግሽ በስልክ አታወሪ? እሺ ልንገርህ፣ አርግዣለሁ። እንዴ ሰለሞን አበበ ነው አሎ አበበ እዚህ ሰዓት በኋላ ጸድቋል። አምጣው እባክህ አምጣው። ማተም አልተደረገም። ያ ይቀልዳል። አሎ አበበ እና ቆይ አበበን ዛፖች ጋር ማለት አበበን ፖሊሶች ይዘው ጣቢያ ሄዱ። እሺ አበበን ፖሊሶች ሰርቃል ብለው ይዘውት ፖሊስ ጣቢያ ይዘውት ሄዱ። ምንድነው የምትለኝ? እሺ አልኩህ እኮ እንዴ። ምን ሆናል? ሶሲ ያረገዝኳት ነው። እኔ እንትን ልበል እንዴ ልውጣ እንዴ ከእናንተ ኑሮ እዳ ገብ ጭንቀታችሁ እኮ ነው ለኔ ተረፈኝ። አንቺ ግን እርግጠኛ ነሽ? በጣም እርግጠኛ ነኝ። አንቺ በጣም ትቸኩያለሽ። በጣም ትቸኩላለሽ። ምንድነው እንደዚህ እንዴ? እና እርግጠኛ መሆን አለብሽ ወይ ልጁ ተመሳስሎብሽ? እርግጠኛ ነኝ፣ በደንብ አይቼዋለሁ። ስሚ ይኸውልሽ፣ አበበ ማለት ከሶፋ ወደ ሶፋ በጃፓን ክላሲካል ተሞላቃ ያደገ ልጅ ነው። እንኳን ያንቺን ቦርሳ ይዞ ሊሮጥ ይቀርና ቤተሰቦቹ እንዴት ብለ ስራ እንዳሰራ ብለው በእግረ እንኳን እንዳትሄድ ብለው በቀን 1000 ብር የመደቡለት ልጅ ነው። እኮ አበበ እኮ ሰውነት ጨምሯል። አበበ እባክህን እስቲ የእግር መንገድ ጀምር ጓደኛዬ ብዬ ከቤት ውጭ እንጂ ነው ወክ እያስተረኩታለሁ። መልክ መቼም ሰውነቱን ታውቂዋለሽ። እና ስራ ይሰራም እያልከኝ ነው? አበበ ስራ ቢኖረው ሌባ ይሆናል። ቆይ አንቺ የትኛው ስልክሽ ነው የጠፋው? ይሄ ባለፈው ጊፍት የተሰጠኝ ስልክ እስማድሉ። እዚህ ሌቦች ነኝ። ቆይ አረ በመድኃኒዓለም አንቺ ቆይ እንጂ አረ በእናትህ ቆይ ነይ እባክህ። አንተ ፋቶ አንዴ አናግሪኝ። እጄን አታዘልቀኝ። አንዴ አታናግሪኝ። ተናገራ። ይኸውልሽ የእኔ ቆንጆ ምናልባት እሱ ወስዶት ሊሆን ይችላል። በቃ አንቺ የተወሰደብሽን ዕቃ ይመለስልሽ፣ ክስሽን አቁም። ይኸውልሽ በቃ አንቺ አበበ ነው የወሰደው። አንቺ ቦርሳሽ ከተመለሰልሽ ሌላ ምን ትፈልጊ? ብዙ ነገር የሞራል ካሳ። አንቺ ከነዚህ ጋር ቀኑ ሙሉ ምን አሰዳደበሽ? እናሳያለን። ይኸውልህ እንደውም ህግ ይፍታው። እሺ ስሚ በእናትሽ እየለመንሽ አይደል እንዴ? እግዚአብሔር እኔ እኮ ነግሬሻለሁ። እንዴት ወንድ ታምኛለሽ? አይተሽ እንዴ? ምንም የሚያንቅ እኮ አይመስልም። ቆዳ አልቀላ እንዴት ሸውድሻል? እኔማ እሱ ልጅ ምን እንደማረገው ታኛለሽ። እሰራለታለሁኝ። በቃ ታይዋለሽ ምን እንደማረገው። አንቺ ጅል ነሽ። ሲጀመር ምንም አትሰሪለት። በእናትሽ አንቺ ደግሞ የባሰ አታናጅኝ። በቃ ዝም በይ። ጭራሽ ካንቺ ብሶ የልጁን ስህተት እኔ ላይ ልትለጥፊው ነው። በቃ ዝም በይኝ፣ አታናጅኝ። ሰላምዬ እንዴት ናፈቅሽኝ መሰለሽ? ዘንዬ እኔም እኮ በጣም ነው ናፈቅሽኝ። እኔ ምን ወሬውን የምታወሪው ለቀበሌው ህዝብ ነው ወይስ ለአካባቢ?
እኮ መልኪ ናዝሬት ሆና የምታወሪያት ነው ዘንዬ በጣም የሚያናድድ ነገር እኮ ገጥሞኝ ነው ታውቃለች እንደነሱ ሰላም እየጨረሽ አረ ምን ታሪኩ ተነግሯል ቃል ዘንዬ በቃ አልገባኝም ነበር እኔ ለአሁኑ ጨረሽ አዎ ጨርሻለሁ እና አበበ ሌባ ነው እያልሽኝ ነው እንዴ ዘንዬ አትሰሚኝም እንዴ ሌባ ቢሉሽ ሌባ ገጠም ያለ ሌባ ነው ደግ አረገ እሰይ አለብላቢት ምን ታኛለሽ ታኝ ኧረ ዘንዬ በጣም በጣም ችግር አለብሽ በጣም በቃ እንዴ ምንድነው ምን ይመስላሉ እነዚህ አይጦች ጦጣ ብቻ ደ ሰው በቤቱ ሰላም ያጣል እንዴ እችማ ከጀመረችማ አታቆም ሚጥሚጣ በስማ ስማ ይለስ ተነስ ለአበበ ቁርስ ይዘን ይኸውልሽ በእናትሽ የሆነው ነገር ሁሉ ይደረግና በቃ እንደምንም ብለሽ ለምስክርነት አትችል የምን ምስክር ነው የምትለው እኔ እኮ ከሳሽ ነኝ አውቃለሁ አልኩሽ እኮ እሱን በቃ ክስሽን አቁሚና ካሳ አንስተሽ ቦርሳሽም ስልክሽም ይመለስልሻል አንተ ለምን አላከፍለኝም ልጅ ነው አንቺስ ታስጠላ አንተ ምንድን ነው ያልከው እዚሁ ነው እባክሽ ይኸውልህ ሰለሞን እኔ አሁን ካንተ ምንም አልፈልግም በቃ ፍቅር ብቻ ነው የምፈልገው ያው ለጊዜው ተቸግሬ ስለነበር ነው ገንዘብሽን በሰዓቱ ያልመለስኩሽ የሆነ አንድ 15 ቀን ጊዜ ስጨኝና ወጥሬ ሸቅዬ ልመልስልሽ ቆይ ምንድነው የምታወራው ሆዴ ውስጥ እኮ ልጅህ አለ እያልኩ ነው ያለሁት አልገባህም እኔ አሁን ስለ ገንዘብ እንድናወራ አልፈልግም በቃ እንድናወራ የምንፈልገው ስለ ወደፊት ህይወታችን ነው እዛም እኮ ተሰጥቶን ይገኛል እኔ ደግሞ ቦርሳዬን ወስዶ ቦርሳዬን ሞባይሌን ወስዶ ስንት ቢዚ የምሰራበትን ቁጥር አሳጥቶኛል አሁን የሁለቱንም ካሳ 5000 ብር ትከፍላለህ እንዴ 5000 ብር በጣም ብዙ ነው ትቀልዳለህ እንዴ ሰዓቴን አልገላውም እሺ አይሞትም ሰዓትሽ እንዴ ምን ሆነሻል አንቺ ቆይ ግን አንቺ ወንድም የለሽም አሁን ወንድምሽ ቢታሰር ምንድነው የሚሰማሽ የኔ ወንድም አይሰርቅም አሁን ትከፍላለህ አትከፍልም ከፍልሻለሁ አንተ ግን በቃ አበበ እንደወሰደው ለመልኪያት እንገራ ተሳስቺ ነው ምናምን ቢያል ምን በጣም ደፋር ነሽ እቴን በገንዘብ እንድለውጥልህ ነው የምትፈልገው ያህን ከሆነ ምኞቱ በፍጹም አይደለም አንቺ ምንድነው የምታወሪው እንዴ አይደብርሽም እንዴ እንደዚህ አይነት ነገር ስታወሪ ይኸውልህ ሰለሞን እኔን ከብዙ ነገር እያስተጓጎልከኝ ያለው ከብዙ ነገር ይሄን ማድረግ ማችል ከሆነ በሚፈጠረው ነገር እንዳታስብ እያስፈራራሽኝ ባለው እኔ ምን አቅም አለኝና ነው አንተ የምታስበው አቅምማ አለሽ እሺ ልንገርሽ ግጥም አድርጎ አቅም አለሽ ገንዘብ አለሽ ምናምን ይሄ በዛ ላይ በጣም የሆነ የምትጋተችው ነገር አለ በጣም ነው የምጠላውሽ እየሰደብክ ያለው የልጅን እናት መሆኑን አትርሳ በቃ ይቅርታ መሳደብ ፈልጌ አይደለም ግን በቃ የሚሰማኝን መናገር ይችላል እኔ አንተን የመጉዳት ምንም አቅም የለኝም ራሴን የመጉዳት ግን ሙሉ አቅም አለኝ ቆይ አሁን ምን አባቷ ለማለት ፈልጋለሁ አሞታለሁ ይሆናል ኦራ ወይ እንግዲህ ማሙር ሲዝብ ነው ባኪያማ ሃሎ ሶሲን ማናገር ፈልጌ ነበር ምን አልሽ የት ሆቴል እኮ የት ሆስፒታል እንዴ እስኪ ምንድነው የተፈጠረው ነገር መጀመሪያ ዱለት ስሪልኝ አለች ዱለት ሰርቼ ሰጠዋት ከዛ ወተት ግዢልኝ አለች ወተት ገዝቼ ሰጠዋት እሺ ከዛ በሩን ዝጊው አለችኝና ገበና ሲጀምር ጥሪኝ አለችኝ ወደ ሳሎን ስገባ ገበና ጀምሯል ልጠራት ሲሄድ ተዘርራ አገኘኋት መሬ ላይ ገመና ሹጣ ባክሷን ተዋትና ሸቤ ናፍቆኛል እንዴት ነው በእናትህ ሸቤ ከመልክዬ ናፍቆ መስጠገር በጣም ደህና እኔ ምድር ልጅቷ ነገርካት ተፈስቼ ነው እንድትል አረ ልጅቷ ሲጀመር ራሱ የተሳሳተች ነች እህቴን በገንዘብ አልቀይራት ማጥተን በምን አለች ባሞሌጭ አንተ እርሳትና በእናትህ እስኪ አሁን እንኳን የራስን ህይወት ነው አንተ አይገባም እንዴ ድርቅ ስትል እንዴት ብዬ ነው መረሳት እሷን መርሳት ራሴ እንደመርሳት ነው ቆየ እኮ ራስን ከርሳ አሁን ነው እንዴት አወቀ ለምን ስልክ ስተኛ ስለደወለ እንዴት እንዳስጠላኝ እግዚአብሔር እስቲ ቤት እንኳን አትገባም እንዴ ምንድነው እንደዚህ ችክ ማለት ወይኔ ገና መውጣት አይደለ እሷን ሰው ምግብ እንኳን የረባ ምግብ እንኳን ሄሎ መልክ ምን ፈልግ እኮ የምፈልገው እንድነግርሽ አንድ ጊዜ አዳምጪ ደም በልቶሽ ትፈልጋለህ እንዴ እየተሳሳተ ወሬ ይዘሽ አትሽሽኝ በእናትሽ መልክ
ይኸውልህ እንኳን እኔ እትብቴ ራሱ እርፍና ይበላል። እሺ ከዚህ በኋላ ደግመህ እንዳትደውል በቃ። ዘጋችሁ። ይዝጋ። ና ልጁ ሌባ ነው፣ ውሸታም። በቃ እኔ ደግሞ ሌባ ባል እንዲኖረኝ አልፈልግም። ሌባ ባል እንዲኖርሽ አትፈልጊም? ሌባን ሌባ ቢሰርቀው እንዳይሆንብሽ ፈርተሽ ነው? አዎ በቃ። ቆይ ጀኒ ግን ምንድነው የምትፈልጊው? እንድታወሪው የሚልሽን እንድትሰሚው። ውሸታም ነው። ሌባ መቼ እውነት ያውቃል? ለካ እኔም አንድ ቀን እውነትን ከማታውቅ ጋር ነው አይኖርኩት። ሌባ ነሽ እያልሽኝ ነው? አይ ሌባ እኮ ማለት እንግዲህ ቦርሳ ይዞ የሚሮጥ ብቻ ከሆነ አይደለሽም። በሌላ ግን አንቺም ትሪ ሙላጭ ነሽ። ስንቱን ነው ራቁቱን ያስቀረሽው። ከጠላሹ ደግሞ እስከነ ገንዘቡ። በቃ ገንዘብ ወዶ ሰው ጠልቶ አይሆንም። ሲጠሉ ሁሉ ነው። ምን አለበት በተኛበት? ኧረ ተው። ዛሬ ደግሞ ምን ነው ሼባዎች የሉም እንዴ? ምን ነው አረፈዳችሁ? ምንድነው? አንዴ ያናግኝና ተኛለሽ እንዴ? ተረት ነው እንደምትነግሪኝ ተመልሼ የምተኛው? ኧረ ዘኒ ቁም ነገር ነው። አሁን እናንተ ምን ቁም ነገር ታውቃላችሁ? እሺ በሉ ልስማችሁ። ቀጥይ። ይኸውልሽ ዘኒዬ የኔ እናት፣ አሁን አንቺ የምትነግሪኝ መንገድ በቃ ህይወቴን የተበላሸ ነገር ውስጥ የሚከት ነው። ኧረ እኔ ደግሞ ከዚህ ልጅ ጋር መሆን አልፈልግም። በቃ ከሌባ ጋር መኖር አልፈልግም። ገባሽ? ለአንቺ የወጣው ብር ከሆነ ይሄ ለሕክምና ምናምን የወጣልሽ ብር ከሆነ እንመልስለታለን። ተይ እንጂ። አዎ ዘኒ ይኸውልሽ ልትሰሚያት ይገባል። መልክዬ ቆንጆ ልጅ ነች፣ በዛ ላይ ወጣት ነች። ይሄን ጉርድ በርሜል አግቢቱ ያታለሽ። ዝም በይ። ምን ነው እናንተ እንደው እንደዚህ ከሽቤን ጥርጥር አረባችሁ? ትሰሚያለሽ? የታከምኩበት ብር ለኔ ወጣ። ለምን አንቺ ያልካውን የቴሌቪዥኑን የቤቱን ዕቃ በሙሉ ያወጣው ለምን አትመልሽ? ቴሌቪዥኑስ ሼባውን እንደመጣው አይተሽል እንዴ? ይዞ ሲመጣ ራሱ እልሽ በሱ ብር የተገዛው ይሄ አልጋና ይሄ ሶፋ ነው። እሱን ደግሞ ብሩን እመልስለታለሁ። ይሄ እኮ ነው የሚያሳስብሽ። ከሽቦ አልጋ የገላገለንን አንቺን ጠዋት ጀርባሽ ላይ የሽቦ ቅርጽ ያወጣውን በቫዝሊን ከማሸት ያወጣኝ ልጅ ላስከፋው አልፈልግም። ይሄንን ወቂ። ለአንቺ አልጋ መመቸት ብዬ ከሌባ ጋር መኖር አለብኝ እንዴ? አንቺ እሱን ነው እንደምታስቢው? ሌብነቱን ከጠላሽ እኮ ተመካክራችሁ ሌብነትን ማቆም ነው። ከዛም ደግሞ ባንቺ ስም ባንክ ባለው ብር መተዳደር። የምን ብር ነው የምትይኝ? ቆይ ደግሞ እኔ መቼ ነው ዘኒ ስትሰርቅ ያየሽኝ? መስረቅ ኪስ ውስጥ መግባት ብቻና ቦርሳ ይዞ መሮጥ ነው እንዴ? የሽማግሌንም እኮ ጺም አሻሽቶ ብር መቀበል ራሱን የቻለ ሌብነት ነው። 2000 አንቺም ብትሆኚ ቀድሞ ቦርሳሽን ነጥቆሽ ስለሄደ እንጂ አንቺም ብትሆኚ የሱን ከምንጠቅ ወደ ኋላ አትዩ። እውነቱ ይሄ ነው። በቃ ነገርኩሽ እኮ በቃ እኔ ከአቅሜ በላይ ሆናች። አንቺ ቆይ ምንድነው ግን ዘኒ ምንድነው? ከመቼ ወዲህ ነው አንቺ እንደዚህ መሆን የጀመርሽው? ልክ ነኝ። እውነቱ ይሄ ነው። ስለነገርኳችሁ እኮ ነው እንዴ። እናንተ ሽማግሌ ለምዳችሁ እንዴት ወጣት እንዴ? ምን አረገ ደግሞ ይሄ ልጅ? የኔ ድብን ብላ አፈር ልብላለት ምን አረገ? ምን በደለ? አንተ በቃ ምን ችካስ ባለ ለምን አፎረግታትም እንዴ? ለመጨረሻ ጊዜ አሁን ደውልላት። ድጋሚ አላነሳ የምትል ከሆነ ግን አጠገቧ እንዳትደርስ። ሴት ልጅ እኮ ስትርቃት ምን ቢያነፍንፋ የምትመጣው? ከዛ ስጋ አንተ ይዛለህ። ቡቺ ለይቱ ሙሉ ሜሴጅ ሳረግላት እኮ ነው ያደርኩት። ቆይ ግን እኔ ምን አርጊያት ነው? አላሳዝናት? አትሳዝኖትም። ሴት ልጅ ትንሽ ማዘን የምትጀምረው ወልዳና ስትሆን ብቻ። አንተ የምታሳዝነው ለኛ ብቻ ነውሽ። ቆይ እንደው አሁን ደውላትና ካላነሳች ማረገውን እኔ ነኝ የማውቀው። አንቺ ልጅ አይተውኝም እንዴ? አይደብረው? ማን ነው ይሄ አበበ የሚሉት ጉድ ነው? እና አንቺ ታስነሳ ኮኔ 700 ሚስኮል
800 ሜትር ምናምን ነው ማገኘው። አንሹ መልኪ በእናትሽ አንሹ ወይን ለኔ ስጭስ ምን ልበል? ለከረኩ ነገር መስደብ ይከብድሻል። ሄሎ አለች። ሂድ እራስ አውራት እባክህ። ምን ቤት ነግራት ምንድነው? ኧረ አናግራት ፈልግ ምን ፈልግ? ሄሎ መልኪ አንድ ጊዜ ላናግርሽ። ላናግርሽ ፈልጋለሁ ምናምን ስትል ይኸውልህ እኔ ሌባዋን እንዲኖር አልፈልግም። አይገባህም? ደግሞ ይሄ ዘኒ ጋር እየደወልክ ለሽንኩርት ለዘይት ምናምን እያልክ የምትደልለውን ታቆማለሽ። ክብርን ብትጠብቅ ይሻላል። ኧረ እኔ ደውዬ አላውቅም መልኪ። አሁንም ልትዋሸኝ ትፈልጋለህ? ኧረ እኔ አልዋሸሁሽም መልኪ። አንድ ጊዜ አናግሪኝ በእናትሽ። ቆይ እኔ አላሳዝንሽም? በጣም ስለምታሳዝነኝ ነው እስካሁን ማብሬክ የሆንኩት። አፍቅሬሻለሁ እኮ። አንተ ምን ይወደዳል? በእናትህ አንቺ የሆንክ ጅል። ጅል ያለኝን አውጥቼ ስለሰጠው ጅል ፍቅሬን ከልቤ መግለጼ ነው ጅል። እውነትሽን ነው ጅል ነኝ እኔ ጅል ነኝ። ጅል ካመረረ በከበረረ አይደለም የሚባለው። አሳይሻለሁ ጅልነቴ። ኤልያስ ጅል ነኝ እንዴ? ጅል ነኝ ወይ እኔ? ለምን አትነግሩኝም? ጅል ነኝ ወይ? አዎ ጅል ነህ። ደጋግሜ ነግሬ ነበር። የዋነትን በልክ አድርጎ አላልኩም? ሰው በጣም የዋስቶለት ጅል ያደርጋል አላልኩም? አዎ ጅል ነህ። አንተ እኮ በጣም ሰው ታምናለሽ። ሰው ማመን ደግሞ የለብህም በፍጹም። አንተ እኮ ከኛ ጋር ስለሆንክ ነው የኖርከው። ይሄኔ ሌላ ሰው ቢሆን ኖሮ ጭንቅላት ላይ ፌስታል አስረህ ቢብት ስር ጫት ይዘህ እዛ በየመንገዱ እየለፈለፍክ ነበር የምትኖረው። እውነቷን ነው ጅል ነህ አንተ። ለትንሽ ቀን ክፉ እፈልጋለሁ። ትረዱኛላችሁ? አንተ በስተጋሪ ሰፈራው እንደምን ለምን አለ? ምን ያደርግላችኋል ብዬ ነው። ግን አንድ ቀን ብታየንስ ነው? እሷ መውጫዋ በላይ የኛ መውጫችን በታች። አሁን ፈጠን ብለን ማታ ወደ ስራችን እንገባለን። እሺ አሁን ማታ ይሻላል ወይ ማታ ይሻላል? ናውጣ በቃ አሁን በእናትህ እንዴ ና ግድ የለህም በእናትህ ና ይደላ ስማቤና ና ዝም ብለህ ጥግ ጥጉን ትሄድና ማለት ቀድማቸው ለብሽ ቀድማቸው ሂድ በቃ አትፍራ ሂድ እንጂ ምን ያስፈራሻል? እንዴ ካለ በቂ ገንዘብ አለ እናስገባዋለን። ማስገባት አንቺ አብዴን አታውቂውሽ። የመጨረሻኔ በጣም የደነገጥኩት ትናንት ሲሆነኝ እሱ ከሌላ ሰው ይለያል። እንድማ ካለ አሲድም አለ። ምንም አልሆነም። ስሚኝ ውሃ እኮ ነው ውሃ ነው። ምንም አልሆነም። ስማ ዛሬ ሶስዬ ጋር እኮ ነው ማለት ዛሬ ምን ታየና ሶስ ነው እናት ግፈሯ በእናት አታሳዝንም? ያው መልኪ ዛሬ ግብ ሰራች ብለን አይደል እንደዚህ የምናደርገው? እኔም እፈራለሁ ወልዳ ህፃን ጠባቂ እንዳታረገኝ። አላናገርከኝም ብላ መርዝ ከመጠጣት ወደ ኋላ ያለች ልጅ ይሄን ማታረግ ይመስላል እንዴ? ስማ ያኔ እኮ እንደዛ አደረገችው እኔን ያጣች መስሎ ስለታየኝ። ጅል ጨካኝነቷን አረመኔነቷን እያሳየች ነው። አንተ ለምንድን ነው የምታሽቃብጠው? የዋ ነበረች እያልክ ስትለፈልፋል ነበር። ካረገዘች በኋላ ጸባዩ ተቀይሮ ነው። በራሷ ላይ ጨከነች ልጅ ይሄን ከማድረግ ወደ ኋላ የምትል ይመስላል። ስማ ሶሲ ሂትለር ነው እንዳያረገዘችው። ካረገዘች በኋላ ጸባዩ የሚቀየረው በዚህ ፎቶ ላይ የምትመለከቷት ወጣት ማክዳ አባይ የምትባል የአእምሮ ጤና ችግር ያለባት ሲሆን ድንገት ሰው በሌለበት ወጣ አልተመለሰችም። ላገኛትና ለጠቆመን ወረታውን እጥፍ ድርብ አድርገን እንመልሳለን እኮ ነው የሚለው። የማዘረስ ፖሊስ
ትንሽ ክብራቱ ውጭ ላይ እኔ ያስቆጥ አንቺ ምራቅ ለምንስ ካሁን በኋላ ካበበ በሲሲ አታገኝ ምራቅ ሲሲ አበበ ነው አይዲሻ በቃ እንዲህ የሚያደርገኝ ልጅ ነው አብረሽ ካልሆንሽ ብለሽ እየጨቀጨቅሽኝ ያለሽ ጥሩ ልጅ በመሆኑ ነው በቀላሉ ሊያስተምርሽ ፋራ ቢሆን እኮ ኖሮ ቆመሽም አትሄጂም ይሄን ታውቂያለሽ እኔ እኮ አንቺ ምኑ እንዳማረሽ ምኑ እንደወደሽ ነው ራሱ አላውቅም ልጅ እኮ የሆነ የደስ ያለው ልጅ ጉማሬ ነው የሚመስለው ዘኔ ግን ሀሳብሽ አልገባኝም ይችን እስኪያነጥፋት ነው እንደምትጠብቂው ስሚ አሁን እኔ የማወራው ስለ ፍቅር ይገባሻል ዳሩ ግን አንቺ ስለ ፍቅር ምን ይገባሻል ትሰማላችሁ አሁን ይሄ ክስ የሚሉትን ነገር ታቆሚና ሰው ጭር ያለበት ቦታ ሄደሽ እግሩ ላይ ወድቀሽ መለመን ይቅርታ አልለው እንደውም ይሄ ማስረጃ ይሆነኛል ልጅ አሁን ጣቢያ ከሷል ታያለሽ እሺ ትከሻለሽ አዎ አሲድ ነው ብሎ አደፋብሽ አይደለም እንደገና ለጠፈሽ አይደል ገና ያነጥፍሻል የራስሽ ጉዳይ ዛኒ አሁን ባልሽው መልኩ አያስኬድም ሲለጥፍ ያየው ሰው ካለ ይዘሽ ነይና ክስን መሰርትበታል ዝም ብለን መያዝ አንችልም እኔ እኮ ዝም ብለን እንያዘው አይደለም እያልኩ ያለሁት እንዴ ልጁ በጣም ብዙ ነገር ነው እኔ ላይ እያደረገ ያለው በጣም እያስፈራራኝ ነው በጣም እየዛተብኝ ነው ያለው ገባ እንዴ አካሌን ቢያጎልስ ነው ወይስ እስኪ ገለኝ ነው የምትጠብቁት ምን አይነት አሰራር ነው ልክ እኮ ነች ምን እስኪ ያረጋት ነው የምትጠብቁት ቆይ እናንተ አንድ ጊዜ ቆይ ተረጋጊ እንደዛ ማለት አይደለም ያለምንም ማስረጃ ሰውን ማሰር ህጉ ስለማይፈቅድ ነው ሄሎ ማናንተ የስጋ ነው የድንች ሳንዱች እሷ ጋር ደግሞ አንተ ጋር ደርሼ አሳያለሁ እሺ አንተ ጋር ደርሼ አሳያለሁ ምንድን ነው ፈሪ ነህ እሺ ገላጋ ያለበት ቦታ ትቀጥረኛለህ ይሁን ደግሞ ለማስፈራራት አትሞክር እኔ ሞክሬው ነገር ቢኖር አንተ ይሄን ናውራ ለመጣላ አበረ ምን ሆነ ነው አንዱ ሴት የላከው ምንድን ነው እንደውም ቤቷ ድረስ አትተረጋጋና አውራ ምንድን ነው የሚያስጨው 50 ብር ምናምን ስጋ ቤት ያላችሁ የምትሄድበት ስጋ ቤት አካበረ ሰው ገሎ ታስሮ ድጋሚ በአንተ ሊገባ ነው አበበ ይቅር አበበ ና ይቅር ወንድሜ ከኛ ይቅር ሶስታችንም ከመጫቅን ይጎቷል እንደራደራለን አበበ ያማል እንዴ ስሚ ይሄ ነው ሰውዬሽ በስልክ ያናገረኝ አዎ ይሄ ነው አየው ያን ስጋ ልክ እንዳንተ ወፍራም በሬ ነበር በትንሽዬ ቢላ ተቆራርጦ ነው እዛ ላይ የተሰቀለ ዝም በይ አንቺ ለፍላፊ ማን አባሽ አንቺን አናገረሽ ወይም እሱ እንዳንቺ ምላስ ብቻ ነው ተነሳ ታስፈራሪ ለኔ ያልተሽኮረመም
እናትሽ ማሳከሚያ አትጨናነቂ እሺ? እኔ ከየትም ብዬ ይዤ እመጣለሁ። ምን እንዳታምጥ በር ዘግተሽ ታለቅሻለሽ? የሆንሽውን አትናገሪም? ስሚ ያለው መኝታ አንድ ነው ባክሽን። እኔም ደግሞ ይመጥቻለሁ ጎኔን ላሳርፍበት። እኔ እኮ ድሮውንም ነግሬሻለሁ። እሱ ሳይሆን እንጦሮጦስ የሚገባው አንቺ እንደምትገቢ። ሰይጣን ሄሎ አቤ፣ ይኸውልህ ስማኝ፣ ይኸውልህ እኔ ይቅርታ ልልህ አይደለም የደወልኩት። ጥፋቴ ይቅርታ እንደማስደርግ አውቃለሁ፣ እንደጎዳሁ አውቃለሁ። ግን እኔ ጋር ያለን ብር በቃ እኔ ጋር ያለን ብር እንድትወስድ ነው የደወልኩልህ። አልፈልግም። በአንቺ የተነካ የተባረከ አይደለም። ረከሽ ምንድን ነው እና ሙስር ነው የምትል እና ለምን አትወስድ? አይባረክ የምትለው እሱ ነው እንዴ? ሀብብ አንተ እጅ ውስጥ መች ብር ተባርኮ ያውቃል? በሰው ብር ትደራደራላችሁ? ያንቺ ይባረካል እና አይባረክም እየተባባልክ ሌባ። አሁን ያንቺ እንደዚህ መሆን ምንድን ዘኒ ወዷለሁ እኮ። ወደሽው እንደዚህ ሆንሽ? አፍቅረሽውማ ቢሆን ኖሮ ድንኳን ሊጣል ነበር። ዘኒ ግን ምን ሆነሽ ነው? ልጅ አይደለም አላሳዝንሽም? እኔ እኮ ያልኩሽን አልሰማ ብለሽ ነው። ሂጂና እግሩ ስር ድፍት ብለሽ ይቅርታ ጠይቂ አልኩሽ። የዋህ ነው ይቅርታ ያደርግልሻል። እኔ እንደሆነ ለሰው አልነግርብሽ። ዘኒ አፈቅሯለሁ፣ እኔ በጣም የማፈቅረው። ካፈቀርሽው እኔ ነገሩን በሙሉ አመቻችልሻለሁ። ጭር ያለ ቦታ ሄደሽ የልብሽን ትነግሪዋለሽ። የልብሽን ምንድን ነው የምለው? ማልቀሱ ምንም አይጠቅም፣ ምንም። እኔ ባንቺ እድሜ እግዚአብሔር ምን የመሰለ ፍቅረኛ ሰጥቶኝ ነበር፣ በራሱ መንገድ የሚመራ ሸበላ ጸባይ መልክ። እኔም በዛን ሰዓት ቆንጆ ስለነበርኩ ያየኝ በሙሉ ስለሚፈስ አልቻልኩበትም። እናም ጥሎኝ ኮበለለ። ቤተሰቦችም ጥሩ ስለሆኑ አሜሪካ አለኩት። በስተመጨረሻ አንቺ አባት ላይ ጣለ። ያንቺ አባት ሰካራም፣ ዘላን፣ አለሌ። እኔም አብሬው ከሱ ጋር ዘለልኩ። ማርገዜን ሳቅ ጥሎኝ ጠፋ። አንቺን አርግዤብህ ተቸገርኩ ብዙ። እኛ ሰፈር እንደሆነ ልጅ እስከሚወለድ እንጂ ከተወለደ በኋላ በመዋጮ ያድጋል። አንቺም በመዋጮ አድግሽ። ያ መሰሪ ወንድምሽ እንደሆነ ምን እንደሆነ ታሪኩ ታውቂዋለሽ። መልኬ አንቺ ራስሽን ትልቅ በማድረግ ለራስሽ ትልቅ ቦታ በመስጠት ለሰዎች ባለማሰብ የምትሰሪው ስራ በህይወትሽ ላይ አደጋ እያደረሰ። ስለዚህ እባክሽ ግፍ አትስሪ። ከላይ የሚያይ አምላክ አለ። የሰራሽውን ግፍ ለወደፊቱ ስለሚከፈልሽ ግፍ አትስሪ ልጅ። እስቲ ተቀየሪ። በቃሽ ተቀየሪ። ነይ እናቴ ነይ። የኔን ባይፍስ ምን ነው? ስልኬ እዚህ ጋር ነበር። ሽንት ቤት ምን አለ? ይኸው በደምብ ኪስ። እስኪ ፈትሽው። አስተናጋጅ ጀለሴ እዚህ ጋር ስልክ አይታሻል? አባዬ ቁጫለ ደግሞ ነው።
አታፍሩትም? አታፍርም? ስማ ምንም አይደንቀንም። ሌባ ቢሰርቀው ምንም አይደንቀው። ብቻ ልቀስማ ልጆቼ ጠብቁኛለብህ። እዳ ተከምሮብሃል። ምንድን ነው ያሰረቀ ነገር? ተናገር ምንድን ነው ያሰረቀ ነገር? በእናታችሁ በቃ ስልኬን ተቀበሉልኝ። ብሩ እንዳለ ፈትሽ። ስልኬን ተቀበሉልኝ። ያስበላበበ ስማ እስኪ ወደዛ ወይ በደንብ ገልብጣ ይሄንን ማባረር ያለበት። ኧረ ገና ጣቢያ ወስዳለሁ። ይገርማል። ቅሌታም ነህ አንተ ቅሌታም። ያለን ምን አትወጣው እንዴ? አንተ ምን ሆነ ነው ይሄን ሰርቀን? አይደለም ከማን የሰረቀው ተናገር። አይደለም ራሴ ትብለህ ቅሌታም ነው። በእናትህ እሺ በልጆቼ ተቀጣጣው ነው። ምን አረ ፎቶ ስልክ ያቀውቀይ ስልክ ፎቶ ነው ያለህ እንዴ? ምን ይሄ ስልክ ተፈታ ልጅ አለ እንዴ? እስኪ እቺ ምን ነች? ባለቤት ነኝ። ባለትዳር ነህ? አዎ ባለትዳር ነኝ። ሁለት ልጆች አሉ። ምን አባይ ያሰረቃል? የቤት ማን ነው? የኔ ቤት ነው። ውሸትን ነው? አይደለም የኔ ቤት ነው። ካላመናችሁ ያው ደውዬ ላገናኛችሁ ይዣችሁ ልጅ ከፈለጋችሁ ቤት። ይሄ መኪናስ? የኔ መኪና ነው። ጉዲ አንተኛ ፈዘናል። እሺ ለምንድን ነው ስልክ የሰረቀው? ምንድን ነው ያሰረቀው? አመሉ ነብኝ። የምን አመል? ምን ናቸው? ሰማይ ያናገርኩ ነው። የምን አመል? እናቴ ነች። በሷ ብዬ ነው የጀመርኩት። ከ10 ዓመት በፊት ነው። እናቴ በጣም ታማ ሆስፒታል ይዣት ሄድኩ። አመል ሐኪሞቹ በአጠቃላይ ሊያክሙልኝ አልቻሉም። ብዙ ገንዘብ ጠየቁ። ብር ይሰጡኛል ወዳልኳቸው ሰዎች ጋር ሄድኩ። ላገኛቸው ያገኘኋትን ጥቂት ገንዘብ ይዤ መጣሁ። መንገድ ላይ አንዲት ሴት የሚያምር ስልክ ይዛ ስታልፋኝ የእናቴን ሕይወት ለማትረፍ ስል ድንጋይ አንስቼ አስፈራራኋት። ከዛም ቦርሳ ውስጥ ያለውንም ገንዘብ ቀምቼ ሄድኩኝ። ብዙ ገንዘብ ነበር ያገኘሁት። ምን ዋጋ አለው? ሆስፒታል ስደርስ እናቴ ልትተርፍልኝ አልቻለችም። እናቴ ሞታለች። ሐኪሞቹም እነቃቸው ግደላቸው አሰኘ። አንዱን ዶክተር ተነስቼ አነኩት። ግን እሱ ምን አደረገ? ባለቤቱ እንጂ። በቀረችን ጥቂት ገንዘብ ሽጉጥ ገዛውና ባለቤቱን ለመግደል ቤቱን ለመዝረፍ ሄድኩኝ። 6 ሚሊዮን ብርና ወርቅ የተለያዩ ነገሮች አገኘ። አሁን እዚህ ከተማ ውስጥ ኑሯቸው ተመቻችቶላቸው ከሚኖሩ ሰዎች አንዱ ነኝ። 2 ልጆችና ባለትዳር ነኝ። ግን ሱስ ሆኖብኝ አሁን እሰርቃለሁ። አቤ አንድ ጊዜ ላውራ። ይቅርታ እንድታረግልኝ ነበር የመጣሁት። አቤ በጣም አፈቅራለሁ። በጣም ከምንም በላይ አፈቅራለሁ። ምናልባት ቀላል ሊመስል ይችላል አንተ ብዙ ሰዎች ስለሚጠቀሙበት፣ የኔ ግን የእውነት ነው። ከልቤ ነው የምነግርህ። ልቤ የሚነግረኝ ነው አፌ የሚነግርህ። አውቃለሁ በጣም ብዙ ነገር አድርጌያለሁ፣ በጣም ብዙ። ግን ያረኩም ብዙ መጥፎ ነገሮች ትተህ ያሳለፍነውን ጥሩ ትንሽ ጊዜ ብቻ አስበው። ደግሞ ላረኩት ነገር ይቅርታ አይገባኝም ብዬ ነበር። አሁን ግን ይቅርታ እንድታረግልኝ ነው የመጣሁት። ቢያንስ ሌላው ቢቀር ይቅርታ አንተ ቀብዬ እሄዳለሁ። ጅል ብለሽ ሰድበሽኛል እኮ። ጅል ሰው ምን ያደርግልሻል? ጅል ብለሽ ስትሰድብኝ ምን ያህል እንደምጎዳ አስበሽዋል? በጣም እኮ ነው ያፈቀርኩሽ። ይሄ በፍጹም አይሆን። ጅል ነህ። አዎ ጅል ነህ። እኔ እሱን አይደል ያፈቀርኩት? ደግሞ እስከ ዛሬ ስትዋሸኝ ነበር ማለት ነው። መጀመሪያ የሳምኳት ነው ማገባው ምናምን ስትል አልነበር? ታገቢኛለሽ?
ብራቮ አበበ ብራቮ አበበ በለው ዳምጤ ሁሉ ስም ብራቮ እግዚአብሔር ሰለ አንቺ ማስረግዘሽ ሰለሞን እንዴ ይሄ ብድር ለእናንተ ነው የጠቀመው እኔ እንዲህ ያጨበጨብኩ ልቅር አጨብጫቢው ነኝ ወየው ለራሴ አልኩ ራሴ ቆይኔ ግራ ጎን የለኝም እንዴ በጣም ደፋር ነሽ